ወድጄ ፈቅጄ ገባሁበት ህይወት ነው። ጥሩ ነው። ወደ ሊደርሺፕ ብዙ ሴቶች እየመጡ ነው። ስቲል ሲስተሙ አልተቀየረም። ቤት ውስጥ በምትሆኝበት ጊዜ ቤት ውስጥ መቀመጡ አይደለም ፖይንቱ። ኖት the quantity of time, quality ምን ያህል እዛ ቤት ነሽ። ከባለቤቴ ጋር ወተን we need break, we need air ብለን ወተን በቃ ወክ እናደርጋለን፣ እናወራለን ያስጨነቀኝን ነገር። ስለዚህ እዚህ ላይም እንዴት አድርጌ ነው ከተለያየ ፐርሰናሊቲ ካላችሁ ሰዎች ጋር የምሰራው ብሎ ያንንም በደንብ ማየት ይፈልጋል። ሰላም ጤና ይስጥልን የኔታይ ፖድካስት ቤተሰቦች፣ ዛሬ በፕሮግራማችን ላይ ይዘን የቀረብነው እንግዳ በብዙዎች ዘንድ በሙያ ብቃቷና በጠንካራ የሥራ ታሪኳ የምትታወቅ ከሙያዊ ማንነቷ ባሻገር ስውር ጥንካሬዎቿን ታጋራናለች። እሷ በተለያዩ ስራዎች መስክ ያለፈች የብዙ ልምድ ባለቤት፣ የልጆች እናት፣ ሚስትና በሺ ለሚቆጠሩ ሴቶች ተምሳሌት የሆነች መሪ ናት። ብዙዎች ስራና ቤተሰብ እንዴት ባንድ ላይ ማስኬድ ይቻላል ብለው ለሚጠይቁት ጥያቄ በተግባራዊ ህይወቷ ምላሽ የምትሰጥ ድንቅ ሴት ናት። በኔታይ ፖድካስት ቆይታችን ስለ እናትነት ፈተናዎች፣ ስለ ትዳር ጥበብና ስለ ልጅ አስተዳደግ ሚስጥሮች በግልጽ እንወያያለን። እንኳን ወደ ኔታይ ፖድካስት በሰላም መጣሽልን ዶክተር። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ አመሰግናለሁ። በእውነት በዛሬ ሰዓት እዚህ ስለተገኘሽ እግዚአብሔር ያክብርልን። አራስነትሽን፣ ውድ ጊዜሽን ከልጆችሽ ላይ ከቤተሰብሽ ላይ ቀንሰሽ ስለሰጠሽን እግዚአብሔር ያክብርልን። ዶክተር ሀና የሺንጉስ ማናት ከሚለው ጀምር። ያው ዶክተር ሀና የሺንጉስ የምታያት ሴት ናት፣ እናት ናት፣ ሚስት ናት። በስራዋ ደግሞ መሪም አገልጋይም ናት። ዶክተር ምን ገረመኝ መሰለሽ፣ አሁን በመጣናቸው ስፔሻሊ ይሄንን ፖድካስት ለማዘጋጀት ስናስብ የቀደሙ ከፊት የሚታዩ ሴቶች ከስር ለሚመጡት በተለይ ወጣት ሴቶች መንገድ መጠቆም አለባቸው ብለን አስበን ነው ዋነኛው ሀሳባችን። እና ብዙ ይችላሉ፣ ድምጻቸው ቫልዩ አለው ብለን ብዙ ሴቶች ጋር ኮንታክት አድርገናል። እና ሁለት ነገር፣ አንደኛ አይ እኔ እንኳን ብዙ ማውራ የለኝም ከኔ ምን ትማራላችሁ እኛ እንማራለን እያለን ማለት ነው። እና አንደኛ እሱ የኮንፊደንስ ነው ምናምን እያልን እያወራን ነበረ። ግን አንቺ ውስጥ ያየሁት ፓሽን፣ በተለይ ባለፈው እኛም ጋር ስትመጪ ነፍሰ ጡር ነበርሽ፣ አሁን ደግሞ የመንታ ልጆች እናት እንኳን ማርያም ማረችሽ በዚህ አጋጣሚ። ከዛ ደግሞ እንደገና ራስ ልጆች ትተሽ ወጣቱ ላይ መስራት አለብኝ የሚለው ሪል ፓሽኑ ምንድን ነው? በመጀመሪያ አመሰግናለሁ እንግዲህ እንግዳ ስላደረጋችሁኝ። የኔ ትልቁ ፓሽኔ የትኛውን ቦታ ላይ ብሆን በህይወት መስኬ ላይ መምህር የነበርኩበት ጊዜ አለ፣ ሊደርሺፕ ላይ ገቨርንመንት ሊደርሺፕ ላይ የነበርኩበት አለ፣ የተለያየ መስክ ላይ ሰርቻለሁኝ። ግን ሁሉንም አንድ ወጥ የሚያደርገው በህይወቴ ውስጥ ፐርፐዝ ድሪቭን ሰርቪስ መስጠት ነው ፈልገው። ምንድነው አላማ መሪ የሆነ አገልግሎት መስጠት ነው። አላማዬ ደግሞ ሰዎች ወደ ህልማቸው ወደሚያስቡት ነገር እንዲደርሱ እገዛ ማድረግ ነው። ስለዚህ ለእኔ የትኛውን ቦታ ላይ የተሰጠኝ እድል ነው ብዬ አምናለሁኝ። ስለዚህ አስተማሪም ሲሆን ተማሪዎቼ የተሻሉ እንዲሆኑ አካዳሚክሱን ብቻ ሳይሆን የተሻለ እውቀትን እንዲገበዩ በሴቶች ቢሮዎች ላይ ሰርቻለሁ። ሴቶች የተሻለ ብቃት እንዲኖራቸው ነው። እንደናንተ አይነት ፖድካስቶችን ደግሞ አክብሬ የመመጣበት ዋናው ከኔ ህይወት ከኔ ውድቀት እኔ ሳይገባኝ ከተሳሳትኩባቸው ጎዳናዎች ሌላዋ ትማራለች ብዬ አምናለሁኝ። እውነት ነው። የራሳችን ውድቀት አሳልፌ ስሰጪ እሷ እንዲህ ነበረች የሚለውን ጀጅመንቱን እንፈራዋለን። እኔ ግን የማምንበት ነገር ከኔ የምትማር አንዲት እንስት ትኖራለች ብዬ አስባለሁኝ። እና ዛሬም እዚህ ስጋብዙኝ የመጣሁት በጣም የማቅነኝ ጨርሻለሁ ጉዞ ያልቋል ብዬ ሳይሆን በእኔ ጉዞ በመንገዴ ላይ የተማርኩት ግን ለአንድ እህቴ ለአንዲት ወጣት ይጠቅማል ብዬ ስለማስብ ነው። አዎ አሁን የቻይና ሬስቶራንት ስንገባ የቻይና መብያ ስቲክ አለች አይደል? አሁን በስ ይባላል። እሺ ቾፕስቲክ ጽፋት አለውና በሷ ይዞ መብላት ለኔ አሁን በጣም ከባድ ነው። ሞክሬው ምናምን ላይ ይሳካልኝም። ምናልባት በጣም ጮጬ ለሆነ ቻይናዊ ከኖርማል ነገሩ ነው። ወይም ደግሞ አንድ ያበሻ ትንሽዬ ልጅ እንጀራ ጠቅልሎ መጉረስ ለሱ ኖርማል ነገሩ ነው። ለሱ ይሄን ነገር ለማያውቅ የሆነ ሰው ደግሞ ሩቁ ነው። እና ምናልባት ለኛ ኖርማል ይሄንማ የሚታወቅ ነገር ነው ብለን የምናስበው ድምጽ ስፔሻሊ እንደ ሴት የምናወራቸው ነገሮች ከኋላ የሚያዩን ሴቶች ያበረታል ብዬ አስባለሁ። እንደ ሴት ግን ምን ቻሌንጅ አለብን መሰለሽ? አሁን ቢሮ ውስጥም ስንሰራ ስፔሻሊ ትንሽ ወደ አመራሩ ወይ ማኔጅመንቱ አካባቢ ጠጋ ስንል የሆነ ፊልም እናደርገው የምናውቀውን ነገር ራሱ አውጥተን ተነግረን እንዲህ እኮ ነው ያሰብኩት እንዲህ ነው ብለን ለመናገር
ልክ ሆኖ ይሆን? ምክንያቱም ስናደግ ሴት ልጅ ዝም በይ ሴት አይደለሽ ምናምን እየተባልን ስለመጣን ስቲል የብዙዎቻችን ፈተና በራስ መተማመናችንን እንዴት እናጎልብት? ያው ሰውን ሰው የሚያደርገው አንድ በተፈጥሮ የተሰጠን ጸጋ ሆኖ ሌላው ደግሞ የምናድግበት ባህል፣ የቤተሰባችን ባክግራውንድ፣ እኛ ኤክስፒሪየንስ ያደረግናቸው ነገሮች ነው። እንደ ኢትዮጵያ ደግሞ ገና ብዙ መሰራት አለበት ሴቷ ላይ። በሁለት ነገር ከፍዬ ነው ማየው። አንደኛ ውጫዊ የምንለው ስትራክቸሮቹ ራሱ ብዙ እድሎች የሉንም፣ ኔትወርክ አናደርግም፣ ሲስተሙ ብዙ ወደኋላ የሚያስቀረን አለ። ለምሳሌ እንደኔ አራስ ስለሆነች በስንቱ ቢሮ ውስጥ ዴይኬሮች አሉ። ስለዚህ ልጄን ጥዬ ልውጣ አልውጣ የሚል የሚያግዛት ቤተሰብ ከሌለ በስተቀር ጭንቀት ይሆንባታል። ግን በቢሮ ደግሞ ይጠበቅባታል ሁሉንም ነገር እንደ ሌላው እንደ ወንዱ እንድታሳካ ይጠበቅባታል። ሌላው አብዛኛው ግን የሚወስደው ድርሻ በውስጣችን ያለው ነው። ሰልፍ ዳውት የምንለው በራስ መተማመናችን፣ እንዲህ ቢሉኝስ፣ እኔ እችላለሁ ወይ፣ ቅድም እንዳነሳሻቸው አይነት ከኔ ምን ሰው ይማራል ብለው ኮንፊደንስ ሌቭላቸው እንደዚህ አይነቱን ነገር በመማር ነው የምናሳድጋቸው፣ ኤክስፒሪየንስ በማድረግ ነው። ዛሬ እዚህ ቤት መጥቼ ከአንቺ ጋር ሳወራ በአንድ ጊዜ እንደዛ ኮንፊደንስ ዴቨሎፕ አድርጌ አይደለም። እስከ 12ኛ ክፍል እንግዲህ አብሮኝ የተማሩ የሚያውቁ ከሆነ መልሼ አላውቅም፣ ግን ራሴ ላይ ሰራሁኝ። በቃ በህይወት የምፈልገው አላማ አለ፣ መድረስ የምፈልገበት ቦታ አለ። ፕራክቲስ አረኩኝ። የትም ቦታ ከመናገሬ በፊት ከልጆቼ ጋር ከቤተሰቡ ፕራክቲስ አደርጋለሁ። ልምምድሽ ነው ወደ ፐርፌክሽን የሚያመጣሽ። በየቀኑ ራስሽ ላይ መስራትሽ ነው። ተናጋሪ የምንላቸው ሴቶች በአንድ ሌሊት ተናጋሪ አልሆኑም፣ ወይም ተናጋሪ ሆነው አልተወለዱም። ግን ብዙ የምታነቢ ከሆነ ብዙ የምትናገሪው ነገር ይኖርሻል። ራሽን ደግሞ ማሰብ ያለብሽ በእድገት ጎዳና ላይ ነው። ሁሉን ማወቅ አይጠበቅብንም፣ ፐርፌክት መሆን አይጠበቅብንም። ግን የምናውቀውን ያክል ለማድረግ መሞከር፣ የማናውቀውን ደግሞ ለመማር ራሳችን ክፍት ማድረግ ነው የሚያስፈልገው ብዬ አስባለሁ። ፕራክቲሶቹን ለምሳሌ አሁን አንቺ ከልጆችሽ ጋር ትለማመጃለሽ፣ የሚመጡ ደግሞ መስታወት ፊት ቆመን ሰው ፊት አንድ ጥያቄ ከመጠየቅ ቴክኒኮቹ ያ ብዙ አይነት መንገድ ሰው እንግዲህ ኮምፎርታብል እንደሚያደርገው ነው የሚማረው። በእኔ በኩል ከሆነ እያንዳንዱን ነገሮችን አንድ ለምሳሌ ሞቲቬሽናል ሳይኮሎጂካል የሆኑ ኤሪያ ላይ ስለሆነ የምሰራው ለምሳሌ የማሰለጥናቸውን ነገሮች ከልጄ ከባለቤቴ ጋር ዲስከስ ማድረግ የሚጠቅመኝ እነሱም እንዲማሩበት ፈልጋለሁ፣ እነሱም ሼር እንዲያደርጉ ይፈልጋለሁ። መጀመሪያ ቤቴ ላይ ሳልሰራ ውጪ ያለ ትውልድ ላይ እሰራለሁ ብዬ አላስብም። ስለዚህ ማንኛውንም ነገር ከማድረግ በፊት ከቤተሰብ ጋር ኢቭን ከአንቺ ጋር የምናወራውም ዛሬ እዚህ ቦታ እንደምመጣ ምን ዲስከስ እንደምናደርግ የሰጠሽኝን ፖይንቶች ዲስከስ አደርጋለሁ ከእነሱ ጋር። በዚህ ፐርስፔክቲቭ ለምን አታየውም ይሉኛል። ስለዚህ በእድገቴ ላይ እነሱም ሰፖርቲቭ ናቸው። ሁለተኛ አያለሁኝ ሌሎች ሴቶች እንዴት እንደሚናገሩ፣ ኖት ኦንሊ ሴቶች፣ ሌሎች ሞቲቬሽናል ስፒከሮች፣ ትሬነሮች ምን እንደሚያደርጉ ከእነሱ እማራለሁ። በየቀኑ ጧት ኤክሰርሳይዝ በማደርግበት ሰዓት ብዙ ስፒቾችን አዳምጣለሁኝ። ምክንያቱም ትምህርት አውቀ ነው የምንጨርሰው ነገር አይደለም። ኢትስ ፕራክቲስ አይደል? ኃይሌ ባንድ ሌሊት ተነስቶ አሸናፊ አልሆነም፣ ሯጭ አልሆነም። በየቀኑ የሚያደርገው ልምምዱ ነው። ስለዚህ የመጀመሪያው ነገር በህይወቴ ምንድን ነው የምፈልገው? ሁሉም ሰው ተናጋሪ መሆን አይጠበቅበትም። አንዳንዱ ጸሐፊ ነው የሚሆነው፣ አንዳንዱ ተናጋሪ ነው የሚሆነው፣ አንዳንዱ ሰባኪ ነው የሚሆነው። ብዙ ነው፣ የተለያየ ነው አይደል? ምንድን ነው የምፈልገው የሚለውን በደንብ ማወቅ፣ ከዛ ደግሞ ከአንቺ የቀደሙ ሰዎች ምን ያደርጉ ነበር የሚለውን ኤክስፒሪየንሳቸው መማር። የእነሱ ሞር ኤክስፒሪየንስ ታደርጊ አንቺ ውስጥ ደግሞ አቅም አለ፣ ሌላ አዲስ አቅም ትጨምሪበታለሽ ማለት ነው። ስለዚህ ሁልጊዜ ለመማር ክፍት መሆን፣ ፕራክቲስ ማድረግ፣ ከዛ ደግሞ የምታውቂውን ነገር ለማስተላለፍ ሰልፍ ኮንፊደንስሽን መጨመር ነው። ብትሳሳሽ ኢትስ ኦኬ፣ አውቀሽ አጨርሽም። የዓለምን እውቀት ሁሉ መሳሳት ኖርማል ነው ብለሽ መውሰድ ነው። ትዳር መመስረት፣ ልጅ መውለድ እንደ ቪዥነሪ ሴት ሰፖርት ነው የሚያደርገው ወይስ ልንደርስ ከምናስበት ቦታ ያቆመናል? እንደኔ ከጠየቅሽኝ እንኳንም አገባው እሰይ እንኳን አገባው ምን ሰው ነኝ። ለምን በፊት ብቻዬን ብዙ ታግዬ የተወሰነ ያክል ሄጃለሁኝ። አሁን ግን 4 እጅ ነው ያለኝ፣ የኔና የባሌ 2 ጭንቅላት ነው ያለኝ። ዛሬ አንቺ ጋር እዚህ ጋር ስቀመጥ አራስ የሆኑ 2 ህጻናት ቤት ያሉ የ4 ልጆች እናት ነኝ። እሱ ስላለልኝ ነው አንቺ ጋር ዛሬ እዚህ ተቀመጬ እንጂ የ3 ወር ህጻን ተትቶ አይወጣም አይደል? ስለዚህ የእሱ እርዳታ ስላለ ዛሬ የምፈልገውን ነገር ለመስራት እድል አግኝቻለሁ። አንድ ነገርን የማስበውን እሱ ተጨማሪ ነገር ይጨምርልኛል፣ በዚህ ብታዩ ይለኛል። ስለዚህ በትዳር ውስጥ ትዳሩ ሰላማዊ ከሆነ
ትዳር ውስጥ መግባባት ካለ በግልጽ መወያየት ካለ ሀና የምትሰራው ለኔ ነው እኔ የምሰራው ለሷ ነው ተብሎ መደጋገፉ ካለ መከባበሩ ካለ እንደ ትዳር መልካም ነገር የለም። ግን እዛ ላይ ውድድር ከሆነ የምንገፋፋ ከሆነ ሁሉን ነገር ኮምፒውት የምናደርግ ከሆነ ትዳር አስቸጋሪ ነው። ምክንያቱም አንቺ የምትሰሪውን ነገር የማያምንብሽ ከሆነ ልትወጪ ነው ይላል፣ ምን ልታደርጊ ነው ይላል። ስለዚህ የሁለቱ መግባባት ነው ስኬታማ የሚያደርገው አይደለ? ማንኛውም ነገር የተስማሙ ከሆነ ምን ተስማማው እንትን ያሉት ነገር አይሸትም ይባላል አይደል? ልክ እንደዛው ነው ትዳርም ሴም ቲንግ ነው። ግን ስለ ትዳር ስናነሳ ደግሞ አሁን ትንሽ ይዘቱን የቀየረ ይመስለኛል። ይሄ እኩልነት የምትለዋ ነገር ይዘቷን አስቀይሯለች። እኩልነት ምን ማለት ነው? ለምሳሌ በቢሮ በስራ ቦታችን ስትራክቸር አለው አይደል? ሁሉም ሰው ሲዩ አይደለም አይደል? ሲዩ አለ፣ ቫይስ አለ፣ ያለ ተዋረዳለሁ። ትዳርም ልክ እንደዛው ነው። እኔ ለምሳሌ ቤቴ ውስጥ ያለችዋ የምታገለግለኝ ከኔ ስላነሰች አይደለም። እሷ የተሻለ የምግብ እውቀት ስላላት ስለምታግዘኝ ቤቴ ተቀጥራለች። ስለዚህ የራሱ የሆነ ቦታ አለ ለሁላችንም። ስለዚህ በቤቴ ውስጥ እኔን ከጠየቅሽኝ ባለቤቴ የቤቴ ራስ ነው፣ አከብረዋለሁ። ማንም ቤቴ ውስጥ ያለው ሰው ደግሞ ሪስፔክት እንዲያደርገው ፈልጋለሁ። እኔ ደግሞ የእሱ ረዳት ነኝ ብዬ ነው ማምነው። እኔ ያለኝ እውቀት ያለኝ ገንዘብ የምደርስበት ከፍታ ሁሉ ለትዳሬ ለባሌ እገዛ ነው ብዬ ነው ማምነው። ባለቤቴም ዘ ሴም ቲንግ ነው የሚያስበው ብዬ አስባለሁ። እና ስትራክቸሩ ክሊር ሲሆን መተጋገዙ ሲኖር ትዳር ያግዛል፣ የበለጠ ስኬታማ ያደርጋል ብዬ አምናለሁ። እንደ ኢትዮጵያዊ ሴት የቤቱ ራስ ወንድ ነው የምንለው እምነት አይደል? ወይም እንደ አንድ አማኝ እምነት አለኝ እንደሚል ሰው ሮሉን የት ድረስ ነው? አሁን የቤቱ ራስ ወንድ ነው፣ ወንዱላ ግን ራስ አይደለም አይደል? ስለዚህ የቤቱ ራስ ወንድ ነው ስንል ባልን ነው። የባል ሮል ማንነካው ሴት ልጅ አሁን ቀደም እንዳልሽው ጄዲያችን ተከፋፍሎ የቱ ነው የኛ የቱ ነው የነሱ? እንደዛ የሚባል እንግዲህ አሁን የስራ ቦታ የተለያየ ወርክ ዲስክሪፕሽን አለው አይደል? ልክ እንደዛ እንዲህ ለወንድ ብቻ የተሰጠ ለሴት ብቻ የተሰጠ አለ ብዬ አላስብም። እንደ ራስሽ እንደ ቤትሽ እንደ ትዳርሽ እንደ ኑሮሽ የተለያየ ሊሆን ይችላል። የቤት ራስ ያው ባል ነው ስንል ምንም ይሁን ሌቭሉ ምንም ይሁን አምነሹ ወደሹ ባል እንዲሆን ለልጆች አባት እንዲሆን ጋብዘሽዋል አይደል ያነሳው። ስለዚህ የቤትሽ ራስ ነው። የግድ አንቺ ምናልባት የምታገኙ ገቢ ከፍተኛ ሊሆን ይችላል፣ በእውቀት ልትበልጪው ትችያለሽ። ግን ያ ማለት መሪነት ሲሰጥ ለምሳሌ የገቨርንመንት ስትራክቸር ላይ ሁሉም ፒኤችዲ ስላላቸው ከስር ያሉት ደግሞ ዲግሪ ወይ ማስተር ስለሆኑ አይደለም ከስር የሆኑት እንዲመሩ እድል ተሰጣቸው ነው ብዬ ነው የማስበው። ከዛ በኋላ የሚመራበት መንገድ የተለያየ ነው። ምናልባት እሷ የተሻለ ስራ ካላት ቤት ውስጥ ያለውን ነገር ሰፖርት ማድረግ ሊሆን ይችላል። እሷ ደግሞ ቤት ውስጥ እየሰራች እሱ ደግሞ ውጭ ያለው ነገር ሊሰራ መስራት ሊሆን ይችላል። የትኛውን ቦታ ላይ ቢሆን ግን ክብሯንም አያጎልም ክብሩንም አያጎልም። አሁን እኛ የምናስበው የቤት ራስ ሲባል ውጪ ብቻ የሚሰራ ገንዘብ እሱ ብቻ የሚያመጣ አይደለም። የትኛው ነው ለእናንተ ኮምፈርተብል የሚያደርጋችሁ? አንቺ ወጥተሽ ብትሰሪ ነው የተሻለ የሚሆነው? እሱ ወጥቶ ቢሰራ ነው የተሻለ የሚሆነው? እሱ ቢነግድ ይሻላል ቢሮ ቢሰራ ይሻላል? የትኛው ነው ትዳራችሁን ስኬታማ የሚያደርገው? እንጂ የተቆጠረ ይሄን ያህል ገንዘብ ማምጣት አለበት እሱ ይሄን ማድረግ አለበት የሚል ለእያንዳንዱ ክራይቴሪያ አንድ ወጥ የሆነ የሚቀመጥ ነገር አለ ብዬ አላስብም። ትናንትና ከወጣቶች ጋር ነበረንና እናንተ አሁን አግብታችኋል ወልዳችኋልና ዴት ስናረግ እንደው ቼክ ሊስት መያዝ ያለብን ነጥቦች አሁን ቀደም ያልሻት ነገር አለች። ወድጄ ፈቅጄ ገባሁበት ህይወት ነው የቤቱ ራስ የልጆች አባት እንዲሆን ፈቅጃለሁ ላይ ስትገቢ መጀመሪያ ዴቲንግ ላይ ማየት ያለብን ቼክ ሊስቶች ወይ ሬድ ፍላግ የምንላቸው? የመጀመሪያው መጸለይ ነው አይደል? ምክንያቱም ልብና ኩላሊት የሚመረምረው አምላክ ስለሆነ ትክክለኛውን ሰው እንግዲህ እንዲያገናኝሽ መጸለይ ነው። ሁለተኛ ውሎሽን ይወስናል አይደለ? መቼም የት ነው አዋዋልሽ? አላማሽ ራእይሽ ያለበት ቦታ ምትይ ከሆነ ደሴም ተመሳሳይ ነገሮች ናቸው አንድ ቦታ ላይ የሚገኙት ብዬ አስባለሁኝ። እንደ ሴት ከሆነ የምትጠይቂኝ አንድ ሴት ከማግባቷ በፊት ህልሟን ራእዩን በደንብ ማወቅ አለባት። የት ነው መድረስ ያሰብሽው? ከ5 ዓመት ከ10 ዓመት በኋላ የት ነው ልደርሽ ያቀድሽው? ያንን ለይታ ካወቀች ያንን አላማዋን የሚደግፍ ሰው ነው የምትፈልገው። ነገር ግን አላማዋ ማግባት ብር ያለው ከሆነ አስቸጋሪ ነው የሚያደርገው። ብር ያለው ሁሉ አላማ አለው ማለት አይደለም። ከቤተሰቦቹ ወርሶት ዘርፎት ሊሆን ይችላል ካለ ራእይ። ስለዚህ መጀመሪያ አንቺ ወይም አንተ ወጣቶቹ ራእይህን ታውቃለህ ወይ? ራእይሽን ታውቂያለሽ ወይ? ለዛ ራእይ ምን ያህል ዋጋ ለመክፈል ፈቃደኛ ነሽ? ከዛ በኋላ ምን ይሆናል? ረዳትሽን ትፈልጊያለሽ ለዛ ራእይ አብሮሽ የሚጓዘው። እኔ ባሌን ሳገባው
በደንብ አድርጌ ህልሜን ራዕዬን ያውቃል መጀመሪያ ምክንያቱም ሌላ ወሬ የለኝማ ምሰራበትን ሁልጊዜ መስራት እንደምፈልግ መማር እንደምፈልግ ማወቅ እንደምፈልግ ያውቃል ወሬ ሜካፕ እና እንደው ተጋብተን እንዲተፈጥሮ ቤቢ ሻወር እንትኑ አይደለም ወሬያችን ራዕያችንና ህልማችን ነው ስለዚህ ያንን ነው ቴብላችን ላይ ያስቀመጥነው ስለዚህ አንድ አይነት አብረን የምንተጋገዝበት አብሮ የሚያስኬደን ነገር እንዳለ ነው ዲስከስ ያደረግነው ማለት ነው ስለዚህ ሲገባም አዲስ ነገር የለም ቀባብተሽ ያስገባሽው ከሆነ ነገ ሲገለጥ ሁለታችሁ የተለያየ መስመር ላይ ትሆናላችሁ ስለዚህ ቼክ ሊስቱ ብዬ ማስበው የመጀመሪያው ምን ያህል ህልምሽን አውቀሽዋል መድረስ የምትፈልጊበትን አውቀሽዋል ዛሬ ላይሆን ይችላል ዛሬ ባዶ ልትሆኚ ትችላለሽ ዛሬ ገንዘብ ላይኖር ይችላል ዛሬ ዕውቀቱ ላይኖር ይችላል ግን የት ለመድረስ ነው ያሰብሽው የት ነው የመጨረሻ ጎል የምትይው ከዛ የምትፈልጊው ሰው ያንን ራዕይሽን የሚጋራ ነው አብሮሽ የሚሄድ ነው የትም ቦታ ስትወስጂው የማታፍሪበት ነው ስለዚህ ይሄን የሚያሟላ ከሆነ አንቺን የሚረዳሽ ከሆነ እሱም የራሴ የሚለው ህልም ካለው ራዕይ ካለው የማደግ ተስፋ ካለው አብሮ መቀጠል ይቻላል ብዬ አስባለሁ ነገር ግን ህይወት በቃኝ ብሎ እንደምንም ልጆች እየወለድን ብንኖር ብሎ ያሰበ ሰውዬ ጋር ራዕይ ይዘሽ ብትመጪ አርፈሽ ተቀመጪ ነው የሚልሽ ስለዚህ መጀመሪያ ላይ እሱን ቴብል ላይ ቁጭ አድርጎ እኔ መድረስ የምፈልገው እዚህ ጋር ነው ይስማማሃል ወይ አይስማማህም የሚለው ማሳብ ይፈልጋል እንደገናም ደግሞ እሱም ካለው አንቺም ሰፖርት ልታረጊው ትችያለሽ የግድ አንቺ ብቻ ባለ ራዕይ ላትሆኚ ትችያለሽ ያንቺ የሱንም ራዕይ ካንቺ ጋር አብሮ የሚሄድ ከሆነ እሱንም መተጋገዝ አይደል አንድ ሰው ብቻ ህልሙን የሚያስፈጽምበት ጎዳና አይደለም አብሮ መሄድ ነው አብሮ መረዳዳት ነው አብሮ ሰፖርት መደራረግ ነው የሱም ያንቺንም ማስቀምጣችሁ እንዴት እናድርገው የትኛው የተሻለ ብናደርገው ጥሩ ይሆናል ህይወታችን ብሎ መመካከርና ዋነኛው ነገር ኦፕን ዲስከሽን ነው ብዬ አስባለሁ እናትነት ላይ ማለት ነው ልክ አሁን ደጅ የምንሰራ እናቶች በተለይ ትንንሽ ልጆች ሲኖሩን ትልልቅም ቢኖሩን ልክ ከቤቱ በር ስንወጣ ይሄ ማም ጊልቲ ፊሊንግ አለች አይደል ልጆቼ ጋር ነበር ሁሉም ሴት ሼር የሚያደርገው ይመስለኛል መሆን እንፈልጋለን ግን ደግሞ እንደገና መሪነቱ አለ የቢሮ ኃላፊነቱ አለ እሱን እንዴት ነው ማኔጅ የምታረጊው እናትነት መሪነት እንዳልሽው ነው እኔም በጣም ይሰማኛል ምክንያቱም ብዙ በስራ ላይ ያለው ሰው ነኝ ከቤቴ ስወጣ ለልጆቼን ጥያቸው በመውጣቴ ይሰማኛል ግን አይ ሜክ ሹር ዳት የምወጣበት አላማ ዳዝ ኢት ወርዝ ኢት የምትወጪበት ልጆቼን በእርግጠኛ ሆኜ የምነግርሽ ሻይ ቡና ለማለት ወይ ደግሞ ከነሱ ለመሸሽ ብዬ አይደለም ወጣ የነሱን የበለጠ የተሻለ ኮምፎርታብል ኢንቫይሮንመንት ውስጥ እንዲያድጉ የተሻለ ህይወት እንዲኖራቸው እንደገና ከቤት መውጣት ልጆቼ ብቻ አይደሉም የኔ የህይወት ጎሎቼ ሌላውንም ትውልድ ማሻገር ነው ሌላውንም ሶሳይቲ ላይ መስራት ነው እንደገና ደግሞ ልጆችሽ እኮ የሚማሩት ቤት ውስጥ ብቻ ስለሆንሽ አይደለም ካንቺ የሚማሩት የህይወት ስንቅ አላችሁ አይደል ሞዴል ነሽ ምን አይነት በህይወታችሁ ምን አይነት ሰዎች እንዲሆኑ ትፈልጊያለሽ ኮንሲስተንት የሆኑ ኢንቲግሪቲ ያላቸው ፐርፐስፉል የሆኑ ህይወታቸው ላይ የሚሰሩ እንዲሆኑ ትፈልጊያለሽ አይደል ከማን ይማሩት አንቺ ከቤት ካልወጣሽ አንቺ ካልሰራሽ ቤት ውስጥ በምትሆኝበት ጊዜ ቤት ውስጥ መቀመጡ አይደለም ፖይንቱ not the quantity of time quality ምን ያህል እዛ ቤት ነሽ ብዙ ሴቶች ቤት ውስጥ ተቀምጠው ስልካቸው ላይ ከሆነ ቲክቶክ ላይ ከሆነ በሌላ ነገር ተጠምደው ከሆነ ቤት ውስጥ አሉ ማለት አይደለም በምትሆኝበት በምትቀመጭበት ጊዜ ግን ሁሉ ነገርሽን ስጥት ማድረግ ለነሱ ጊዜ መስጠት ዋነኛው ነገር ስትወጪ የምትወጪበት አላማስ ምንድነው ለምንድነው የምትሄጂው የምትሄጂው ህይወትሽን ለማሸነፍ የተሻለ ትምህርት ቤት እንዲማሩ የተሻለ ህይወት እንዲኖራቸው ነው አይደል ስለዚህ ያ ሊሰማሽ አይገባም ባንቺ መስራት ውስጥ ብዙ ትምህርት አለ ለልጆችሽ የሚቀር ባንቺ መስራት ውስጥ ቤተሰብሽ ይለወጣል ባንቺ መስራት ውስጥ ችግርን አታወሪም ባንቺ መስራት ውስጥ ዲፕሬሽን ውስጥ አትገቢም ባንቺ መስራት ውስጥ ስኬት አለ ስለዚህ ለዚህ ሁሉ ነው እየወጣሽ ያለሽ ብዬ ለራሴ ነግረዋለሁ ስለዚህ ያ ጊልቲ ፊሊንጉ ቢኖርም ስቲል ያንን የምቀንስበት እናትነቱ ራሱ ተፈጥሮ የሰጠችኝ ጸጋ ቢኖርም ለራሴ ግን የምነግረው ከቤቴ የምወጣው የተሻለ ነገርን ለማድረግ እንደሆነ እርግጠኛ ሆኜ ነው ማለት ነው ፕላስ ለነሱም የተሻለ ነገር ስለሚገባቸው ቀደም እንዳልሽው እነሱን እንዴትም ይዘንብና ብናሳድጋቸው የነሱን አስተሳሰብ የሚረዳ ማህበረሰብ ለቀረውም ትውልድ መድረስ ስላለብን አይደል እያልሽን ያለሽው አሁን ለምሳሌ ከማህበረሰቡን ትሬን ስታረጊ ሴቶችን ካፓብል ኢምፓወር እናረጋለን ስንል የኛን ሴት ልጆች ብቻ ማብቃት አይደለም ለብዙ መድረስ አለብን ያ እንደውም ለምሳሌ ማነሳ የተወሰኑ አመታት ኢትዮጵያ ውስጥ አልነበርኩም ለትምህርት ሄጄ ነበር ልጄን ትቼው ማለት ነው ሶ ፔንፉል በጣም ነው የሚያመው
ግን ዛሬ ደግሞ ያንን ባልማር ኖሮስ ብዬ ሳስበው ዛሬ ያለሁበት ቦታ አልደርስም። የሆኑ አመታት የሚፈልጋቸውን መጫወቻዎች መግዛት የማልችልበት እድሜ ላይ ነበርኩኝ እና የማደርገው ማስጠናቸው ልጆች ነበሩና አመቻችና ቅዳሜ ላይ ይዤ እሄዳለሁ እኔ እስካስጠና በእነሱ መጫወቻ እንዲጫወት። ያማል አይደል እናት ሆነሽ የምትፈልጊውን ነገር አለማድረግ፣ ግን እርግጠኛ ነበርኩኝ መጫወቻዎቹን እንደምገዛቸው። ስለዚህ ጨክኜ መማር ጨክኜ ራሴ ላይ መስራት ነበረብኝ። አይ እንዲህ ቢሆን ብዬ እንዲህ ብደርስ ኖሮ ብዬ ተስፋን አልነግረው ደርሼ ማሳየት ፈልግ ነበር። ስለዚህ ያው ያሌለኝ ጊዜ መጫወቻ የሰዎች እንዲጫወት ያደረኩበት ጊዜ አለ። ያ ግን የህይወት ታሪኬ እንዲሆን አልፈልግም። ስለዚህ ሴቷ በመስራት ዛሬ እኔ ላይ በመስራቴ ነው አይደል ዛሬ የተወሰነ የሚያሙ አመታትን በማሳለፌ ነው ልጆች የሚፈልጉትን ነገር የማደርግላቸው። ስለዚህ ወርዝ የሚያደርግ ነገር ውስጥ ነው ወይ ያለሽው እየሰራሽ ያለሽው ነገር ለልጆችሽ ለዓላማሽ ነው ወይ ብሎ መጠየቅ ነው እንጂ ሁሌ ችግርን፣ ህመምን፣ ጉድለትን ከማውራት ጥንክር ብላ ሰርታ የተወሰነ ሰዓት ወጣ ብላ ለቤተሰቧ የሚሆነውን ነገር አድርጋ መመለሷ ጥፋተኝነት ሊሰማት አይገባም። ውስጧ ቢኖርም ህመሟን ቻል አድርጋ እናት ነች መጨከን አለባት ብዬ ነው የማስበው። የጠቀሻት ኳሊቲ ታይም ቤት ውስጥ ስንገባ ኳንቲቲው ላይ ሳይሆን ኳሊቲው ላይ ማተኮር ያልሽን ነገር አለ። በደንብ እሷ ላይ ንገሪኝ እስኪ። ማለት ቤት ውስጥ ስላለን ብቻ ቅድም ካልሽ ከጊልቲ ፊሊንግ ልንጸዳ እንችላለን አለን አይነት ነገር፣ ግን ሪል ኳሊቲ ታይም ለስራም በተለይ ከላይፍ ባላንስ ጋር አያይዘሽ ማለት ነው። ያ በመጀመሪያ እንግዲህ ሙሉ ጊዜያቸውን ለልጃቸው ሰጥተው ስራቸውን ትተው የሚሰሩ ሴቶችን አከብራለሁ፣ አደንቃለሁ። እነሱም አጥፍተዋል ብዬ እያልኩኝ አይደለሁም። በጣም ነው ሪስፔክት የማደርጋቸው። እንግዲህ ስራ ውለንም ቤት ውስጥም ልጆቻቸውን እያሳደጉ ያሉ እናቶች ዋነኛው ነገር ምን ያህል ደቂቃ ለልጆቻችን እንሰጠዋለን። ለልጅ ጊዜ መስጠት ማለት ቤት ውስጥ መቀመጥ ማለት አይደለም። አብረናቸው እንድንጫወት ኤክስፔክት ያደርጋሉ። ስንጫወት እናስተምራቸዋለን። አሁን ለምሳሌ ሼር ማድረግን አይደል በየተራ መጫወችን፣ ለሌላው እድል መስጠትን፣ ማጽዳትን፣ ብዙ የላይፍ ስኪሎች ትምህርት ቤት አንማራቸው። የምትማሪው ሳይንስ፣ ባዮሎጂ፣ ማትስ፣ አማሪክ እያልሽ ነው። ዋነኛውን ለህይወት የሚጠቅሙ ነገሮችን የምናስተምራቸው ቤት ውስጥ ነው። ስለዚህ ስናስተምር ኢንቴንሽናል ልንሆን ይገባል። እነሱ ጋር ቁጭ ብለን ስንጫወት አይደለም፣ ከባላችን ጋር ስንነጋገር፣ ከቤት ውስጥ ከሚያገለግሉን ጋር ስናወራ፣ ከሌሎች ሰዎች ጋር ያንን ሁሉ ነው የሚያዩት። ስለዚህ እኛ ስቴጅ ላይ እንዳለን ራሳችንን መቁጠር። ስለዚህ ስቴጁ ላይ ሌላ ቦታ ላይ ንግግር አድርጊ ስትባይ እዚህ ጋር ተቆጥቤ ነው አይደል የምመጣው። ልክ እንደዛ ልጆቻችን ከኛ እየተማሩ እንደሆነ ማየት። ለምሳሌ አንቺ ምንም የማታነቢ ከሆነ ለምዶ ልጅሽ እንዲያነብ የምትጠብቂው? አንቺ ሁልጊዜ ስለ አለቃሽ አማራሪ ሆነሽ ለምንድን ነው መምህራኖቹን እንዲያከብር የምትፈልጊው? እሱ ከምታወሪው ይልቅ የምታደርጊው ነው የሚማረው። ስለዚህ እናት ስትሆኝ፣ ወላጅ ስትሆኝ you are on the stage ከአንቺ ነው የሚማሩት። ቤት ውስጥ ከምታደርጊው ነገር ሌላውን ቤት ውስጥ የሚያገለግሉሽን ሰዎች ትሪት የምታደርጊበትን ወይ ሁሉ ነው የሚማሩት። ስለዚህ ኢንቴንሽናል ሆነን ከልጆቻችን ጋር ግንኙነት ማድረግ፣ እነሱን ለምሳሌ ስናቅፋቸው በደንብ እንዲህ ስልክ ይዘሽ አይደለም አዙረሽ የምታቅፊያቸው፣ በደንብ እቅፍ ማድረግ፣ ፍቅርሽን መግለጽ፣ እያንዳንዱ ስቀጫቸውም ለምን እንደምቀጫቸው መንገር፣ ምን እንዳጠፉ መንገር። ስለዚህ ዝም ብሎ እየተደበደቡ እንደሆነ አያስቡም፣ ዝም ብሎ እየተቀጡ እንደሆነ አያስቡም። ድብድቡ በዚህ ዘመን ቀርቷል ብዬ ስለማስብ ማለት ነው። ስለዚህ በደንብ ኢንቴንሽናል ሆነሽ ምን እያደረግሽ እንደሆነ፣ ምን እየተፈጠረ እንደሆነ ከነሱ ጋር ኮሚኒኬት ማድረግ፣ ቪዲዮሽ ልታይ ትችያለሽ። ከዛ ምን እንደተማራችሁበት ሼር ማድረግ፣ እንዲጸልዩ ስፒሪቹዋል እንዲሆኑ እንፈልጋለን አይደል? አብረሻቸው መጸለይ፣ አብረሻቸው ማንበብ፣ የምታደርጊውን ነገር ሁሉ ዛሬ ከልጄ ጋር ምን አድርጊያለሁ፣ ምንድነው ከኔ የተማረው? ተናደሽ አልቀሰሽ ሊሆን ይችላል። ኢትስ ኦኬ። ያለቀሽበትን ግን እንዲህ መሆን አልነበረበትም። ኢቭን ጥፋትም ቢሆን እንዲህ መሆን አልነበረበትም ነበር፣ እንዲህ ባደርገው ጥሩ ነበር ብለሽ ማስረዳት። ምክንያቱም ከአንቺ እየተማሩ ስለሆነ ማለት ነው። ያንን ኢንቴንሽናል መሆን ማለት ነው። በቃ ኢዳዝሚን ግን 1 ሰዓት የሚኖርሽ 8 ሰዓት ነው፣ ሁሉንም ሰዓት እንደዛ ማድረግ አይደለም። ግን በቀን ውስጥ የተወሰነ ኳሊቲ ታይም ከነሱ ጋር የምታሳልፊውን ጊዜ መስጠት ግን ግዴታ ነው። የስራ ህይወትንና የቤተሰብ ህይወትን ማመጣጠን ወርክ ላይፍ ባላንስ ይቻላል? ኤግዛክትሊ ባላንስ ማድረግ ወይስ ሳክሪፋይ የምናደርገው ነገር አለ? ወርክ ላይፍ ባላንስ የምንለው የሆነ ሚዛን ላይ አስቀምጠን 2 ሰዓት ለዚህ 2 ሰዓት ለዛ የምንለው አይመስለኝም። ፕራዮሪቲ መስጠት ነው።
ስራሽ ላይ ስትሆኚ መስራት ያለብሽን ነገር ታደርጊያለሽ። ላይክ ፕሮፌሽናሊዝሙ አለ፣ ከዛ ደግሞ ፋሚሊው አለ አይደለም። እሱን ሁሉም ቦታ ላይ ፐርፌክት ልንሆን አንችልም። ግን የትኛው ነው አሁን ፕራዮሪቲ የሚፈልገው፣ የትኛው ነው ማስቀደም ያለብኝ የሚለውን ማሰብ ነው። ብዙ ጊዜ የሚያስቸግረን ፐርፌክሽንን ስለምንጠብቅ ነው። ለምሳሌ ቤተሰብሽ ፕራዮሪቲ የሚፈልግበት ጊዜ አለ አይደለም? ያኔ ለቤተሰብሽ ጊዜ ትሰጫለሽ። ስራሽ ፕራዮሪቲ የሚፈልግበት ጊዜ አለ። ስራዬን ቤት ይዤ የሚሄድበት ጊዜ አለ፣ አርጀንት የሆኑ ስራዎች ሲያጋጥሙ። እንደገና ደግሞ ቤተሰብ የሚፈልገኝ ጊዜ አለ፣ ልጆችሽ ይታመማሉ ወይ ይከተባሉ። ያኔ ፋሚሊሽ ይፈልግሻል። ስለዚህ ወርክ ላይፍ ባላንስ ማለት ወርክ ኢዝ ላይፍ ኢዝ ባላንስ አይደል? ምን ለያያቸው ነገሮች አይደሉም። ህይወት በስራ ውስጥ ነው፣ ስራ በህይወት ውስጥ ነው። ግን ሁለቱን እንዴት አጣጥመን መሄድ እንችላለን ነው። ስለዚህ የትኛው አሁን በዛሬው አሁን ለምሳሌ እሁድን ዛሬን ብንወስድ እሁድ ሞሮፍ የምሰጠው ለልጆቼ ለቤተሰቤ ነው። ሌላ ቀናት ደግሞ የተወሰኑ ሰዓታት የተወሰኑ ጊዜያት ደግሞ ለስራ ይሰጣለሁ። ሁለቱም ፐርፌክት ለማድረግ ከፈለግን የማይሆን ነገር ነው። ግን በእቅድ ተመርተን ሁለቱንም አብረን የምናስኬድበትን ወይ መፈለግ ነው እንጂ ይሄ ፐርፌክት ላይን ይሄኛው ለዚህ ይሄኛው ለዛ የምንለው ነገር አለ ብዬ አላስብም። ደጁ ለን ስንገባ በጣም በርናውት የሚያደርግ ስራ ላይ ልንውል እንችላለን። በጣም ጭቅጭቅ ካለቃ ጋር ላንግባባ እንችላለን፣ ወይ ብዙ ከስተመር የምናስተናግድ ሰዎች እንሆናለን ምናምን እና ያንን ኢነርጂ እቤት ይዞ ላለመግባት አሁን እኔ ልክ ቤቴ በር ላይ ስደርስ ቤት ውስጥ ራሱ ሌላ ዲዩቲ እንዳለኝ አይ ነውና ምናምን ብዬ ነው በር ላይ ገና እና ያን ኢነርጂ ይዞ ላለመግባት ማለት ነው። ይሄ አዲስ ኢነርጂ ቤት ውስጥ ይዘን ለመግባት ምን አይነት ቴክኒኮች ነው አንቺ ስፔሻሊ እንደ መሪ ብዙ ትሬኒንግ እንደሚሰጥ ሰው ብዙ አላማ እንዳለው ሰው አዲስ ሆነሽ የምትገቢው ቤት? አስቸጋሪ ነው በጣም። ቀሎኝ ፍሬሽ ሆኜ እንዴት ናችሁ ብዬ ሁሉ ቀን አልገባም። ድክም የሚለኝ የምዝልበት ጊዜ አለ፣ ያ ኢነርጂ የሌለኝ ጊዜ አለ። ኢትስ ኦኬ። ምክንያቱም እኛም ሰዎች ነን፣ አፍተር ኦል ሮቦት አይደለንም። ኦኬ ክሊክ ተደርጌ ወደ ቤት ሞድ ደግሞ የምቀየርበት አይደለም። ግን የማደርገው ነገር ሲደክመኝ በግልጽ እነግራቸዋለሁ፣ ደክሞኛል። ቤት ገብተሽ አዎ ልጆቼን ማጥባት አለብኝ፣ ከልጆቼ ጋር መጫወት አለብኝ፣ ግን አሁን በጣም ደክሞኛል። ከዛ ያውቃሉ፣ ኦኬ እንድተኛ ይፈቅዱልኛል። ስለዚህ እተኛለሁኝ። በጣም ደግሞ ወይ እየሰራሁኝ ስትረስድ ሆናለሁ። ቀጣይ ደግሞ ተከታታይ የሆነ ስልጠናዎች ይኖሩኛል። ያኔ ከባለቤቴ ጋር ወተን ዊኒድ ብሬክ ዊኒድ ኤር ብለን ወተን በቃ ወክ እናደርጋለን፣ እናወራለን ያስጨነቀኝን ነገር። ስለዚህ ምንድነው የማደርገው? ቤተሰቦቼን የኔ የስራ አካል አድርጌያቸዋለሁ። ስለዚህ ሲደክመኝም ያውቃሉ፣ ማረፍም ስፈልግ ያውቃሉ ማለት ነው። ስለዚህ የተበሳጨሽበትን አንደኛ ነገር ምንም ነገር ቢሆን ኢንተርናል አድርገሽ አለመውሰድ ነው። ስራ ነው። አሁን አንዳንድ የሚያስቸግረን እዚህ ጋር ነው እኮ የሚመጣው አይደል? ኢሞሽናል ኢንተለጀንስ የሚለው እንዴት አድርገን ነው የምንከፋፍላቸው? እንዴት አድርገን ነው ስራና ህይወትን የምትነጣጥያቸው ነገሮች አይደሉም። እስቲ ይዘሽው ትገቢያለሽ። ግን ራስን ማረጋጋት ቤት ስትገቢ ብቻ አይደለም። በስራ ቦታ ያበሳጨሽን ነገር ለምዶ ውስጥሽ ድረስ የምትወስጂው መተንፈስ ያለብሽ እዛው ስራ ቦታ እያለሽ ነው። ሜቢ አንድ ሰራተኛ መጥቶ በስድብ ሊያጥረገርግሽ ይችላል። ደን ምን ታደርጊያለሽ? አንቺም ይጓለሽ፣ አንቺም ስሜት አለሽ። ምንድነው የምታደርጊው? እንዳልሽው አንዱ ዘዴ በጣም ዲፕ ብሪዚንግ መውሰድ ነው፣ መተንፈስ፣ ካልም ዳውን ራስን ማድረግ። እዛ ጋር ሰልፍ አዌር መሆን የምንለው በጣም ትሪገር የሚያደርጉንን የሚያበሳጩን ነገሮች የተለያየ ኮፒንግ ሜካኒዝም በመጠቀም በመተንፈስ ይሆናል፣ ወክ በማድረግ ይሆናል፣ ትንሽ ናፕ በማድረግ ይሆናል። በተለያየ መንገድ ራሳችንን ማረጋጋት። ቤት ድረስ እስክትሄጂ አትጠብቂም፣ እዚሁ ታረጋጊዋለሽ። እንደገና ሰዎች ደግሞ የተለያዩ ናቸው፣ የተለያየ ፐርሰናሊቲ ያላቸው ነው። በተለይ ሊደርሺፕ ላይ ስትሆኚ ብዙ አይነት ሰዎች ይመጣሉ። ስለዚህ እዚህ ላይም እንዴት አድርጌ ነው ከተለያየ ፐርሰናሊቲ ካላቸው ሰዎች ጋር የምሰራው ብሎ ያንንም በደንብ ማየት ይፈልጋል። ከዛ በኋላ ግን ወደ ቤትሽ ደግሞ ስትመጪ ቤትሽ ውስጥ ታስ ቢዩቲፉል ፕሌስ። የፈለገ እናትነት በጣም ደስ የሚለኝ ነገር የተበሳጨሽው ምንሽን ልጆችን ስታይ ትረሻዋለሽ። ግን ያም ሆኖ ደግሞ ከብዶሽ ይዘሽው የምትሄጂ ከሆነ ከቤተሰቦች ጋር ሼር ማድረግ፣ ዛሬ ደክሞኛል፣ ዛሬ ትንሽ ጥሩ አይደለሁም፣ ጊቭ ሚ ብሬክ ብለሽ እንትን ማድረግ፣ እነሱም እንዲረዱሽ እንዲገባቸው መድከም እንዳለ፣ መዛል እንዳለ፣ መታመም እንዳለ እንዲረዱሽ ማድረግ ነው። እነሱም ደግሞ የዛ አካል እንዲሆኑ ማድረግ ነው እኔ የምጠቀምበት። አሁን ብዙ ሴቶች አመራር ላይ እየመጡ ነው ተብሎ ይታሰባል። ብዙ ባይሆንም ሪሌቲቭሊ ከነበረው አንጻር ዋና መሰናክል ተብሎ የሚጠቀሱ ግን ፊት ለፊት የማይታዩ ነገሮች ብለሽ የምታስቢያቸው?
አዎ ጥሩ ነው። ወደ ሊደርሺፕ ብዙ ሴቶች እየመጡ ነው። ስቲል ሲስተሙ አልተቀየረም፣ ስቲል አስተሳሰቡ አልተቀየረም። ብዙ ኦፖርቹኒቲዎቹም ስቲል ሴት ማድረግ ትችላለች የሚለው አስተሳሰብ ብዙ መሰራት የሚጠብቅበት ነው። ቅድም እንዳልኩሽ ኦፖርቹኒቲዎቹም የሉም፣ ጠባብ ናቸው። በተለይ ቤተሰብ ያላት ሴት ከሆነች አይ በየሰበቡ ልጄ እንዲሆነ ብላ ትሄዳለች ተብሎ እድል እስከመነፈቅ ብዙ አይቻለሁኝ። ስለዚህ እስቲ ሶሳይቲው ላይ ያለው አስተሳሰብ መቀየር አለበት፣ ሶሳይቲው ላይ መሰራት አለበት። ምን እንለዋለን እንደው የግላስ ሲሊንግ ነው፣ ስታዩ ክፍት ነው የሚመስለው ግን አለ ማትወጪው አለ። ስቲል ፖሊሲዎቹ ተቀምጠዋል ግን ፋንክሽናሊቲ ላይ ወርክአውት አያደርጉም። አንዱ እሱ ነው። ሌላው ግን እኛ ሴቶች ጋር ነው ያለው። እኔ አብዛኛውን ፐርሰንት ብትይኝ እኔና አንቺ ጋር ነው ያለው። ምን ያህል እንደጋገፋለን፣ ምን ያህል እንረዳዳለን፣ ምን ያህል እኔ የወደኩበትን እነግርሻለሁ፣ ምን ያህል እውቀቴን ሼር አደርግሻለሁ። ሲስተርሁድ ላይ ስቲል ብዙ ክፍተት አለ። ከፍ ያሉ ሴቶች ምን ያህል ሼር ያደርጉናል። ሜንተርሺፕ የለም። ስለዚህ እኔ ሳልፍ እኔ የወደኩበትን ታግዬ ያለፍኩበትን በሬን ዘግቼው ነው ማልፈው። መሆን የነበረበት ግን እኔ የከፈትኩት በር አለ አይደል? ቀጥላ ለምትመጣው እህቴ ክፍት ማድረግ ነው። ምን ማለት ነው? እኔ ያለፍኩበትን ጎዳና ለእህቴ ሼር ማድረግ፣ ለእህቴ ማስተማር፣ ለሌላዋ ሴት ማስተማር። እኔ አልፌ የለ ብሎ አንቺም ታገዩ ከማለት ይልቅ ወዮቹን ማሳየት እስቲል እኛ ጋር ያልተሰራበት ነው ብዬ አስባለሁ። እኛ ሴቶች አንድ ላይ ብንተጋገዝ፣ አንድ ላይ ብንረዳዳ፣ አንድ ላይ ብንማማር፣ ከጥፋቶቻችን ለሌላው እህታችን ሼር አድርገን ከኛ የተሻለች እንድትሆን እድል ብንሰጣት፣ አልፈን ሄደናል ብዙ ተምረን የምልን ደግሞ ሌላዋ እንድትማር እድል ብንሰጥ እስቲ አሁን ያሉትን መሰናክሎች ማለፍ እንችላለን ብዬ አስባለሁ። ሲስተሙን እኮ የሚቀየረው ኢቭን ማርች 8 የሚለውንም አሁን በማርች ወር ስላለን የምናከብርበት ዋናው ምክንያት ምንድነው? ለመብታቸው የቆሙ ሴቶች የታገሉበትን በማሰብ ነው አይደለም? አንቺና እኔ ዛሬ ለደረስንበት ቦታ ለስንቷ ሴት ታግለናል። መብቷ ሲነፈክ ስትበደል አብረናት ምን ያህል ቆመናል። የተሻለ ማድረግ የምንፈልግ ከሆነ ለሴቶች የተሻለችን ሀገር መፍጠር የምንፈልግ ከሆነ እኔና አንቺ ልንታገል፣ እህታችን ልናግዝ፣ ልናስተምር ይገባል ብዬ አስባለሁ። አዎ አሁን ኢቨን አመራር ላይ ሴቶች ሲኖሩ ሴቶችና ሴቶች መደጋገፍ ሜንተርሺፑ ላይ ማለት ነውና ሴት ናት ኃላፊዋ ምናምን ይባላል። አንደኛ እኛም ሴቶቹ ያንን እንላለን። ሁለተኛ ደግሞ ሴቶቹ እንደዛ እንዳይሉ አመራር ላይ ያሉ ሴቶች ራሱ በደንብ ካፓብሎ ነው ሻይን አድርገው ሰፖርቲቭ ነው መስራት አለባቸው ብዬ አስባለሁ። እሱ እስከምታይልሽ ያው አሁን ብዙ ጊዜ የሚያጋጥመው በኮታ እንገባለን። ኦኬ ሴት አሳትፏል ለመባል እንዴ እኔ እኮ በብዙ መሰናክል ውስጥ ነው የመጣሁት። ልጅ እያለሁኝ ከወንድሞቼ እኩል ወጥቼ እንድጫወት እድል አልተሰጠኝም። እዛ ጋር ዴቨሎፕ ያላረኩት ሶሻል ስኪል አለ አይደል? ስለዚህ ሴቶችን ወደ አመራርነት ስናመጣ አብሮ ትሬኒንግ ያስፈልጋል ብዬ አስባለሁ። አብረን ኦፖርቹኒቲ ልንሰጣቸው ይገባል። ምክንያቱም ወንዶች ኔትወርክ በማድረግ የሚማማሩት ብዙ ነገር አለ። ሌላ አይምሯችን ለችግር ስላለብን አይደለም፣ ግን በኔትወርኪንግ አንዳንድ እያሉ ከ11 ሰዓት በኋላ አንዳንድ እየጠጡም ቢሆን የሚማማሩት ኤክስፒሪየንስ የሚያደርጉት በልጅነታቸው እየተጫወቱ የተማማሩት ነገር አለና ያንን ላክና እናደርጋለን። ግን ስቲል መፍጠር እንችላለን። ምን በማድረግ በማንበብ ትሬኒንጎችን በመውሰድ ከሌሎች ኤክስፒሪየንስ በመውሰድ እንደዚሁም ደግሞ የሊደርሺፕ ቦታ የሚሰጣት ተቋም ገቨርንመንትም ሆነ ፕራይቬት ሴቷ የምትበቃበትን ትሬኒንጎች ኢምፓወርመንት ያስፈልጋል። ምክንያቱም ሶሳይቲው አልተቀየረም እኮ ስቲል አይደል? ሴቷ ቤት ውስጥ መስራት ነው እንጂ እየተባለች ነው ያደገችው። ወታ ቦልድሊ መናገር፣ ዲሲሽን ሜክ ማድረግ ላይ ገና ላክ የምናደርግበት ቦታ አለ። ስለዚህ በአንድ ጊዜ እንድትበቃ በአንድ ጊዜ እኩል ፐርፎርም እንድታደርግ ኤክስፔክት ማድረግ የለብንም። ቦታውን ሰተናታል፣ ሊደር እንድትሆን ፈልገናል፣ አብረን እናብቃት፣ እንደግፋት ነው የምለው። ወጣት ሴቶች አሉ ወደ አመራር የመጡ አዲስ ትዳር የመሰረቱ እንደው ከኔ ተማሩ እኔ ስመጣ እኚህ ነገሮች ነበሩ የምታያቸው ነገሮች ይኖርሽ? አሁን ከኔ ተማሩ ምለው ብዙ ነገሮች ይኖራሉ፣ ግን ሁሉ ነገር ፐርፌክት አይደለም። በአንድ ጊዜ ሁሉን ነገር ትዳርን ፐርፌክት፣ ትምህርትን ፐርፌክት፣ እንትንን ፐርፌክት ለማድረግ እንሞክራለን። አሁን ደግሞ የሶሻል ሚዲያ ዘመን ነው አይደል? ፕሮፖዝ የምንደረግበት መንገድ ፐርፌክት፣ ሜካፓችን ፐርፌክት ምናምን ነው የምፈልገው። ላይፍ እንደዛ አይደለም፣ ፐርፌክሽን አይደለም። ግን ልትወርቂ ትችላለሽ፣ እንዳሰብሽው ላይሆን ይችላል። ስትጓዢ ላይፍ ሊኒየር አይደለም፣ አንድ መስመር አይደለም፣ እንዳቀርሽው የሚሄድ አይደለም። ግን የትኛውን ቦታ ላይ ብትወድቂ መነሳት አለ።
ዋነኛው ነገር መቀጠሉ ነው፣ ወደፊት መጓዙ ነው። ምክንያቱም መውደቅ አለመሳካት ማለት አይደለም። ዛሬ መውደቅሽ ለስኬትሽ ጎዳናው ላይ ነሽ ማለት ነው። ስለዚህ ፐርፌክሽንን ከላይፍ ኤክስፔክት አታድርጊ፣ ፐርፌክሽንን ከሰዎች ኤክስፔክት አታድርጊ፣ ፐርፌክሽንን ከአለባበስሽ ኤክስፔክት አታድርጊ። ለምሳሌ ከጥቂት ወራት በፊት ብታይኝ አሁን ስለወለድኩኝ 18 ኪሎ ጨምሬያለሁ። ያው ማይ ቦዲ ኢዝ ኖት ፐርፌክት፣ ኢትስ ኦኬ፣ አይ አም ኦን ዘ ጆርኒ። ግን ይሄንን እንዲቀጥል አልፈልግም። ኤክሰርሳይዝ አደርጋለሁ፣ የመውለዱ ቦዲ እንዲቀየር ፈልጋለሁ። ግን ኢትስ ኦኬ። ወቅቶች የሚያመጡትን ነገር ሁሉ በየጊዜው እየቀየሽ መሄድ ትችያለሽ። ኦንሊ ውድቀት የሚሆነው ያለሽበት ቦታ ከቆምሽ ብቻ ነው። ሁሉ ነገር ፐርፌክት እንዲሆን ከፈለግሽ ብቻ ነው። ውደቂ፣ ተመልሰሽ ተነሺ። አይሳካ፣ በሮች ይዘጉብሽ፣ ያሰብሻቸው ነገሮች አይሆኑም፣ አትቁሚ፣ እዛ ላይ ቀጥይ። ስለዚህ ከኔ ህይወት የምትማረው ብዙ የወደኩባቸው፣ ብዙ የተሳሳትኩባቸው፣ ብዙ ሳይገቡኝ ያለፍኳቸው አሉ። ግን የትኛውን ቦታ ላይ እንዲያቆመኝና የህይወት ታሪክ እንዲሆን አልፈልግም። መቀጠል፣ ወደፊት መሄድ፣ ግን ነገሮች ደግሞ ይስተካከላሉ ብዬ አምናለሁ። የ17 ዓመቷን ሀና አሁን እዚህ ጠረጴዛ ላይ ብታገኛት አይ ይሄ ነገር በቀረብሽ ኖሮ ወይም ደግሞ ይሄ ነገር ባይቀርብሽ ኖሮ የምታያት ነገር አለ? የ17 ዓመቷን ሀና ባገኛት አይዞሽ ለምላት። አይዞሽ፣ ዛሬ ያለመሳካቶች ስታልፊያቸው እንዴት እንደሚያምሩ ትምህርት ላይ ነሽ፣ ጉዞ ላይ ነሽ፣ መንገድ ላይ ነሽ። ስለዚህ እጅ አትስጪ። እነዚህ ሁሉ ትምህርቶችሽ ናቸው። ዛሬ እዚህ ቁጭ ብለን የምናወራው በጣም ብዙ የሚያምሩ ውድቀት የመሰሉኝ የሚነገሩ ታሪኮችን ስላሳለፍኩ ነው። ስለዚህ የሚነገር ታሪክ እንዲኖርሽ በዛ ውስጥ ማለፍ ስላለብሽ ነው፣ እየተማርሽ ነው። የትኛውንም ነገር አያቆምሽ ነው የምላት እንጂ ይሄ ይቀየር ያ ይቀየር አልላትም። የእናትነት ተጽዕኖ በልጆች ላይ አሁን ዶክተር ሀና ልጆች ሲያስቡሽ ይሄን ሌጋሲ ማሰብ አለባቸው ብለሽ የምታስቢው ይዘውትን ረጅም መንገድ እንዲሄዱ የምትፈልጊው? ልጆቼ ስለኔ ስኬት እንዲያወሩ አይደለም የምፈልገው፣ ስለኔ እሴቶች እንዲያወሩ ፈልጋለሁ። ህይወቴን መመራበትን መንገድ ከኔ ለእውነት እናታችን ትቆም ነበረ፣ ላመነችበት ነገር ትጸና ነበረ፣ ለሌሎች ትራራ ነበር፣ ሌሎችን ለማሻገር ትጥር ነበረ ብለው ቢያስታውሱኝ ደስ ይለኛል። ምክንያቱም ስኬት የምንለው ገንዘብ የምንለው የሚጠፋ ነገር ነው። ልጆቼ ስለኔ እንዲናገሩ ፈልገው ስለኔ የህይወት እሴቶቼ፣ ለምሳሌ እኔ ህይወቴ ለሰው የከበረ ሀብቱ ትጋቱ ኖራሉ። ሁሌ በሄድኩበት በመትጋቱ ስላለ ማሸነፍ ማለት ነው። እናታቸውን ሲያስቡ ትጋቴን ቢያስታውሱ፣ ህይወቴን መመራባቸውን መንገዶች እናታችን እንዲነበረሽ ቢሉ እኔ ስኬታማ ነኝ ብዬ አምናለሁ። ኮንሸስ መሆናልሽ አሁን ልጆች ስናሳድግ ስቴጅ ላይ እንዳለ ሰው ለማሰብ ሁሌ አንዳንዴ የሆነ መጫወቻ ምናምን ይዙና የሚሰሙን አይመስለንም። የሆነ ቀን ነው እንደሰሙሽ ሪፍሌክት ሲያደርጉ የምናውቀው። ያንን ልምምድ እንዴት ነው የምናመጣው? ኖርማሊ አሁን ከቤት አጋዦቻችን ወይም ከቤት ሰራተኞቻችን ጋር ስናወራ ባልና ሚስት መካከል ያለው ኢንተራክሽን እያንዳንዱ ላይ ኮንሸስ ሆኖ ለመሄድ እንዴት ነው ራሳችን ራስ ወደዛ የምናመጣው? እንደወላጅ እንግዲህ በደንብ ኮንሸስ ሆኖ ማሰብ ነው። ሌላ ምንም መንገድ የለም። ማለት ሲገባሽ የምትፈልጊው ልጅ አንቺ እጅ ላይ ያቦካሹ ነው። ጭቃ ነው ብለሽ አስቢው። ማለት ይሄን ኩባያ ለመስራት ዝም ብለሽ እንዲያጨፈለቂው ሞልድ ታደርጊዋለሽ፣ ቅርጽ ታስይዣለሽ አይደል? የልጆች አይምሮ ልክ እንደዛ ነው። ነጭ ወረቀት ነው። አንቺ ነሽ እየጻፍሽባቸው ያለው። ምን መጻፍ ትፈልጊያለሽ? ያ ሲገባሽ ትፈሪያለሽ ልጆችን። በጣም ህፃናት ሆነው ጀምሮ እያንዳንዱን ነገር አንቺ የምታደርጊውን ነገር ነው የሚያዩት። ስለዚህ እነዛን ነጭ ወረቀቶች ምን ይጻፍባቸው? የሴቶች እኩልነት የለም ምናምን እንላለን። ቤት ውስጥ ያለውን ነገር ምን እያልሽ ነው ያሳደግሻቸው? ኪችን እንዲሰሩ ፈቅደሽላቸዋል? ስለ እኩልነት ቤትሽ አሳይተሻቸዋል? ምክንያቱም ዛሬ አጥፊ በዳይ የምንላቸው ወንዶች በአንቺ እጅ ላይ ነበሩ። የመጀመሪያውን የልጅነት ዓመታቸውን ክሪቲካል ኤጅ የምንለውን አንቺ እጅ ላይ ነበሩ። ምን ጻፍሽባቸው? ሀገር እንድትቀየር፣ ትውልድ እንዲቀየር፣ የተሻሉ ልጆች እንዲሆኑ አንቺ እጅ ላይ ነው ያሉት። ከየትም አይመጣም። ያ ሲገባሽ ያስፈራሻል፣ ትጠነቀቂያለሽ። ነገ ሰራተኛ ወይ ደግሞ ቤት ውስጥ የሚያገለግሉት እንዲሳደጉ ነው የምትፈልጊው? እንዲያከብሩ ነው? ሰው በሰውነቱ እንዲያዩ ነው የምትፈልጊው? አንቺ እጅ ላይ ነው ያለው። መጽሐፊው አንቺ እጅ ላይ ነው አሁን። ስለዚህ እኔ በልጆቼ ህይወት ወሳኝ ነኝ። እኔ የማደርገውን ኮፒ የሚያደርጉት ብለሽ ስታስቢ ኮንሸስ መሆን ትጀምሪያለሽ። ስለዚህ አንቺን ፖድካስት የሚማዩትን አደራ ምለው ልጆቻችሁ ህይወት ላይ ምን እንዲጻፍ ትፈልጋላችሁ? ምን አይነት ልጆች ትፈልጋላችሁ? አዎ እውነት ነው፣ ልጆቹ የተለያዩ ናቸው። ፐርሰናሊቲያቸው የተለያየ ነው፣ ልክ እንደ መልካችን ሁሉ። ያም ቢሆን ግን
አብዛኛውን ነገር የሚወስዱት ከቤተሰቦቻቸው ስለሆነ እንዲሆኑላችሁ የሚፈልጉትን እናንተ ሆናችሁ አሳዩአቸው ነው። ቢሮ አካባቢ ወይ በስራ ገበታችን ላይ ብዙ ሰዎች እናስተዳድራለን። የራሱ የሆነ የማኔጅመንት ስኪል ይኖረዋል። ከዛ እቤት ስንመጣ አንዳንዴ ይዘነው እንገባለን። እሱን ማኔጅመንት ስኪል ማለት ነው። አናውቀውም ባይዘው አንዳንዴ እዛ ቢሮ ጋር ጮሽ መናገር ሊኖርብሽ ይችላል አይደል? የምትወስጃቸው እርምጃዎች ይኖራሉ ምናምን እና እሷን ነገር እዛው ቢሮ በር ላይ ትተን ወደ ቤት ስንገባ ደግሞ ሚስት ሆነን እናት ሆነን መግባት ያለብን እንዴት ነው? አይ ለምን ትተነው እንገባለን? ይዘነው እንግባ እንጂ። ምክንያቱም ማኔጅመንት ስኪል የሚባለው አንድ ሰው ጥሩ ሊደር ነው የሚያስብሉት ነገሮች ምንድን ናቸው? አዳማጭነት አይደለም? ኢሞሽናሊ ኢንተለጀንት መሆን፣ ኮንሲስተንት መሆን፣ ስኬጁልድ መሆን፣ በቢሮ ውስጥ ደግሞ ጎሎችን ማስቀመጥ፣ አቺቨብል የሆኑ ጎሎችን ማስቀመጥ፣ ቲም ወርክ። እነዚህ ሁሉ እኮ የአንድ ሊደር ባህሪያት ናቸው። እንዴት ነው ውጭ የምናስቀምጣቸው? እንዲያውም የማኔጅመንት ስኪሉ ቤት ውስጥ ይረዳናል። ምን እናደርጋለን? ልጆችሽ ኤክስፔክቴሽን እንዲኖራቸው የት ነው እንዲደርሱ የፈለግሽው? ስለዚህ ጎል ሴት ታደርጊያለሽ ማለት ነው። ከልጆች ጋር ይሄን የቤት ስራን ጨርስና ይሄን እናደርጋለን። ጎል ሴቲንግን እያስተማርሹ ነው፣ ስኬጁልን እያስተማርሹ ነው አይደል? ከዛ ደግሞ ለምሳሌ ቅድም ያለው ሰልፍ አዌርነስ፣ ስለ ራስሽ ምንድን ነው የሚያበሳጨኝ፣ ስለ ራስሽ ማወቅ ብለናል አይደል? ልጆችሽ ራሳቸውን እንዲያውቁ፣ ደካማ የሆኑበትን ጠንካራ የሆኑበትን እንዲያውቁ፣ በደካማ ጎናቸው ላይ እንዲሰሩ፣ በጠንካራ ጎናቸው ላይ ደግሞ የተሻሉ እንዲሆኑ ማድረግ ነው። ሶሻል ስኪላቸው እንዲጨምር፣ ሞቲቬሽናቸው እንዲጨምር። ይህ ሁሉ የአንድ ሊደር ጥሩ ባህሪያት ናቸው። ስለዚህ እነዛ ኮንሲስተንሲ የምንላቸው የአንድ ሊደር ጥሩ ባህሪያት የምንለው ቲም ወርክ፣ ቤት ውስጥ አብሮ ተባብሮ መስራትን። መጥፎውን የሊደርሺፕ ከሆነ የምትይኝ ያው በር ላይ ቢቀር ይቻላል። ሊደር እኮ ማለት ሰራተኞቹ ጋር የሚጮህ አይደለም። ሰራተኞቹን በእነሱ ጫማ ሆኖ የሚረዳ አስተባብሮ መሄድ የሚችል የሚያግዝ፣ ለአንድ ራዕይ ለአንድ ጎል አብሮ እንዲሄዱ የሚያግዝ ሰው ነው አይደለ? ያንን ነው ቤታችን ውስጥ የምናመጣው። እንዲያውም ማኔጅመንት ስኪል ያላት ሊደር ውጪ ላይ ጥሩ መሪ የሆነች ቤቱም ጥሩ መሪ ነው የምትሆነው። መምራት ከአንቺ በላይም ሰው አለ አይደለ? ከእሱ ጋር እንዴት ነው ሪሌሽንሺፕሽ? ልክ እንዲያውም አንዳንዴ ምን እላለሁኝ፣ ቢሮአችን ያለነውን የሊደርሺፕ ቤታችን ብናምጠው ትዳራችን ሰላም ይሆን ነበር። ቢሮሽ ላይ ያለው ሲዮን ዝም ብለሽ ሄደሽ እንደፈለግሽ ትሰድቢዋለሽ። ሲመጣ ቢሮሽን አታጸጅም እንዴ? ለባልሽም እንደዛ አስተካኪዋ። የቤትሽ ራስ ከሆነ የምታወሪውን ነገር አስቢያ። እሱ እኮ ረዳትሽ፣ ለአንድ ዓላማ አብራችሁ የምትሄዱ ናቸው። ስለዚህ there is ሃይራርኪ አይደል? ስትራክቸር አለ። the same thing it work in the house። ከስርሽ ያሉትን ሰራተኞች አንጓጥሽ ጥበቃውን ሰድበሽ አትገቢም። ቤትሽ ውስጥ ያሉትን ሁሉ they are your team። ለምታስቢው ጎል አብሮሽ የሚያግዙሽ ናቸው። ከአንቺ የሚማሩ ሜንተር የሚያደርጉ ህፃናቶች አሉ። ቢሮሽ የምታደርጊው አለ አይደል? እነሱን የምታዳምጭበት፣ ሲያጠፉ የምትቀጭበት። አንድ የተነስተሽ ከቢሮ አታባሪያቸው መብት ስለሌለሽ፣ የሰራተኛ እንትኑ ስለሚከስሽ። ልጆችሽን ብድግ አድርግሽ አጠፍጥፊያቸው። መጀመሪያ ኮሚኒኬት አድርጊ፣ አናግሪያቸው፣ ምን እንዳጠፉ ጠይቂያቸው። እነሱን ማዳመጥ፣ ከእነሱ ጋር ኮንቨርሴሽን መፍጠር። ከዛ በኋላ አልሻሻል ሲሉ ጥፋቱን ከፍ እያደረግሽው ትሄጃለሽ። ስለዚህ ማኔጅመንት ስኪል በር ላይ የሚቀር ሳይሆን ቤት ተይዞ እንዲያውም በደንብ የምንጠቀምበት ነው ብዬ ነው የማስበው። በጣም ዶክተር አና፣ ወደ መጨረሻዎች ጥያቄ ከሜዲ በፊት ክሩ ጥያቄ አላቸው። ያው ከባድ አያርጉት። ከዚህ ውጭ ናርዲ፣ ህይወት ላይ ፐርፐስ ድሪቨን የሆነ ህይወት ብንኖር አሪፍ ነው አይደለ? ለሰክሰስም። ግን አሁን ኖርማሊ ኢትዮጵያ ውስጥ በትምህርት እንትን ካለ 12ኛ ክፍል ከጨረስሽ በኋላ ብዙ ጊዜ ትመደቢያለሽ፣ የሆነ ፊልድ ትመደቢያለሽ ምናምን። ኦልሞስት በቅርብ ስለሆነ ግራጁዌት ያደረኩት ትምህርት ነክ ነገር ነው የምጠይቅሽ። እና ትመደቢያለሽ፣ የሆነ ኮርስ ትማሪያለሽ 4 ወር 5 ዓመት። ከዛ በኋላ ሜቢ ያንን እንትን ላትፈልጊው ትችያለሽ ምናምን ነገር ከእንትንሽ ጋር ከፐርፐዝሽ ጋር ላይ ሄድ ይችላል። እና እንዴት ነው ፐርፐስ ድሪቨን ህይወት ለመኖር ከዛ 5 ዓመት ከተማርሽበት እንትን ሺፍት ማድረግ ይሆን እንትናችን ወይስ እንዴት ነው ማጣጣም? ከባድ ጥያቄ ነው። አይ እሺ፣ ፐርፐስ ድሪቨን ላይፍ ማለት ስንመደብ የፈለግነውን ነገር እንድንማር ላይሆን ይችላል። ስለዚህ ከምናስበው ዓላማ ጋር አብሮ ባሄደስ ብለሽ ነው የጠየቅሽኝ። ቆንጆ ጥያቄ ነው።
ሁሉ ነገር እንግዲህ እንዳሰብነው ቅድም እንዳልኩት ህይወት ቀጥታ መስመር አይደለም። ለምሳሌ እኔን ከጠየቅሽኝ ከልጅነቴ ጀምሮ የምፈልገው እንደዚህ ሳይኮሎጂ ነክ የሆነ ነገር መማር ነው። እንዳሰብኩት እንግዲህ ብዙ ፖድካስት ላይ አይታችሁት ሊሆን ይችላል። እንዳሰብኩት አልሆነም፣ ማትሪክ ወደኩኝ። ስለዚህ ከሰርቲፊኬት ከምናምን እያልኩኝ መማርና መምጣት ነበረብኝ። ግን ዋነኛው ዓላማዬን አልረሳሁትም የትኛውም ቦታ ላይ። ስለዚህ በጎን ራሴ ላይ ሰራ ነበረ፣ በጎን አነብ ነበረ። ለህይወት ብለሽ በአንድ ጊዜ አይ ይሄማ ካልሆነ ብሎ አንዳንድ ሰው ስራውን ጣል አድርጎ የችግር አለንጋ ይገርፈዋል። ዋይ ዛሬ ባይሆን ነገ መሆን ይችላል አይደል? ለምሳሌ ያንዳንዱ በጣም እንደ 100 ሜትር ላጥ ብሎ የሚደርስበት ነው። የሌሎቻችን ደግሞ ማራቶን ነው፣ ብዙ ጊዜ ሊወስድ ይችላል። ያሰብሽው ጎልና አላማ ካለ ግን ራዕይሽ እዛ ጋር የተሰቀለው ከሆነ አትንቀሳቀሽም። የትም ቢሆን ድንጋዩ ቢመታሽም ምንም ቢሆን እንደኔ መውደቅም ቢኖረው እዛ ጋር ነው ጎልሽ። በዚህ ጋር ቢታጠፍ በዛ ጋር ቢታጠፍ እዛ ጋር መድረስ ነው አላማሽ፣ አያቆምሽም። ስለዚህ የምንማረው ትምህርት እንግዲህ በሀገራችን የፈለግነው የትም ቦታ ቢሆን ያሰብነውን ሁሌ በቀላሉ ላንማረው እንችላለን። ግን ጊዜ ይወስዳል እንጂ ከመድረስ አትቆሚም። አላማሽ ክሊር ከሆነ ለዛ አላማ እየሰራሽ ከሆነ ጊዜ ይውሰድ እንጂ አይቀርም። ስለዚህ የምትማሪያቸውን ሳብጀክቶች ለምሳሌ እኔ ሰዎችን ማገዝ ነው፣ ሰዎች ህይወት ላይ መስራት ነበረ። እንዳሰብኩት አልሆነም። ከዛ ወደ ቲቺንግ ውስጥ ነው የገባሁት። ሳስተምር ግን ተማሪዎቹ ትልቅ ቦታ ሲደርሱ ሀና አስተምራን ነበር ይላሉ። ስለዚህ በጥንቃቄ ነበር ማስብ። ክላስ አልፎርፍም፣ አርፍጃ አልገባም፣ እፈራለሁኝ ነገ እነዛ ሰዎች ያገኙኛል ብዬ። ደግሞ እውነት ነው። አንድ ፖድካስት ላይ ጠያቄ ተማሪ ነበረች። እንዴ ያኔ እኮ እንዴት ይይን ነበር። ለምንድን ነው ትልቅ መድረክ ላይ ብቻ ንግግር ለማድረግ የምንጠብቀው? እነዛ ትንንሽ መድረኮቼ ላይ በደንብ ነበር የምጠቀምባቸው። ፕራክቲስ አረኩባቸው። እድል ሰጠኝ ከኤሌመንታሪ ተማሪዎች ጋር አብሬ ፕራክቲስ ማድረግ፣ ንግግር ማድረግ፣ ከነሱ ጋር ኢነርጀቲክ እንዲሆኑ፣ ቪዥነሪ እንዲሆኑ። ሃይ ስኩል ደግሞ ከፍ ስል ዲግሪ ጨርሼ ከዛ ደግሞ እነሱ ላይ መስራት፣ ትውልድ ላይ መስራት የሚለው ግዴታ የሆነ ቢሮ ላይ መቀመጥ አይደለም። ስለዚህ የምትፈልጊውን ነገር ባለሽ አጋጣሚ ሁሉ ለዛ ዓላማ መስራት ነው ብዬ ነው የማስበው። በተለይ ትምህርት እንደፈለግነው የፈለግነውን ዲፓርትመንት በአንድ መምረጥ ለማንችል ተማሪዎች ትታችሁ ለዓላማችሁ ቁሙ አልልም። እኛ ብዙ ኢኮኖሚካሊ ላግ የምናደርግ አገር ውስጥ ነው የምንኖረው። ያንን እየሰራን ግን ህልማችንን እንኖረዋለን። ባገኘው ነው መድረክ ሁሉ ከዛ ራዕያችን አንነቃነቅም። ባለ ራዕይ የሆነ ሰው ሌላ ወዲና ወዲህ አይልም። እስቲል ለመኖር ብለን የምናደርገው አለ። ጊዜው ሲደርስ ግን ያ የተቀበረው ያ ስናሳድገው የነበረው ነገር ፍሎሪሽ አድርጎ ይወጣል ብዬ ነው የማምነው። ጥያቄሽን መልሼ ከሆነ እሺ ቅድም ማለት ነው ላይክ የሆነ ነገር ጥያቄ ሲኖረኝ ኦር ደግሞ የሆነ ነገር ባለቤቴንም ትሬነሮችንም ትሬኒንግን በደንብ እንትን ላለው የሆነ ከሁሉም እንትን ፐርስፔክቲቭ ምክር እንትን ትያለሽ እና እኔ አሁን እንደዛ አደርጋለሁ። ግን ከሰው በጣም ሀሳብ ይለያያል። ገብቶሻል? አሁን ለምሳሌ አንድ ሰው ይሄ ነገር በቃ ይሄ ነው ምናምን ሊልሽ ይችላል። ያ ደግሞ ያንን ሌላኛው ሰው ደግሞ ያንን ሙሉ በሙሉ ቀርጎ ይሄ ነው ይልሻል። እንዴት ነው የምታጣጥሚው? ከተለያየ ፐርስፔክቲቭ የምትሰሚያቸውን? እኔ ቅድም ያልኩበት ለምሳሌ ትሬኒንጎች ሲኖሩኝ እኔ መጀመሪያ እዘጋጅበታለሁ። ሳልዘጋጅ አይደለም፣ በደንብ አነብበታለሁ፣ እዘጋጅበታለሁ። ከዛ ደግሞ ከባለቤቴም ጧት ከልጄ ጋር ወክ እናደርጋለን፣ እንሮጣለን፣ ኤክሰርሳይዝ እናደርጋለን። በዛ ሰዓት ይሄን ትሬኒንግ እኮ ነው የምሰጠው፣ እንዴት ታዩታላችሁ ላለሁ የእነሱ ምክንያቱም ነገ ማሰለጥናቸውም ሰዎች ተሴም ናቸው አይደል? የእነሱን ፐርስፔክቲቭ እንዳይ ያግዘኛል። ከምታስቢው በላይ ደግሞ ትንሽ ልጅ የምትይው የሚሰጥሽ ነገር የሚገርም ነው። እንደው በተመከርነው መንገድ ሁሉ መሄድ ሳይሆን መጀመሪያ ሜክ ዮርሰልፍ ሬዲ፣ በደንብ አንብቢ፣ በደንብ ተዘጋጅበት። ከዛ ደግሞ የሌሎቹ የበለጠ ይጠቅምሻል። ኢቭን ሊደርሺፕ እኮ ቲማቸውን የሚያሳትፉ ሰዎች they will make a better decision ነው አይደል የሚባለው? የተሻለን ውሳኔው ዓላማ ሳይኖረው ቀርቶ አይደለም፣ ለዲሲሽኑ የሚሆን ነገር ሳይዝ ቀርቶ አይደለም፣ ግን በሌሎች ጫማ ሆኖ የማየት እድል ታገኝበታለሽ ለማለት ነው። አይ ቲንክ የናርዲን ጥያቄ ካልሳትኩት ስፔሻሊ ፍሬሽ ግራጁዌት ሆነው የህይወትን መስመር ለማግኘት ስትራግል የሚያደርጉ ሴቶች ስፔሻሊ ይኖራሉ እና ለምሳሌ ስኮላር ልሞክር ትላለች፣ የሆነ ፓርታ የሆነ ነገር ይላታል እና ሰዎች ማማከር ይኖርባታል። ውስጥሽ አንዳንዴ ይወዛገብ የለ የሆነ ፓርትሽ የሆነ ነገር ይላል። ከዛ ዙሪያ ያለ ብለሽ የምታስቢ 2-3 ሰው ስታማከሪ ሶስቱም የተለያየ ሀሳብ ይሰጡሽና መወዛገብ ውስጥ ትገቢያለሽ። አይ ቲንክ እሱን እንዴት ማኔጅ እናድርገው ነው። እኔም እንደዛ ተወዛግቤ ነበር። በተለይ ስኮላርሺፕ ጥሩ ስራ ነበረኝ ወደ ውጭ ሲሄድና እንዴት እንትተሽ ትሄጃለሽ? ሰው ይመክርሻል። አንደኛ ምክር የምትጠይቂው ከማን ነው?
ካላየው ያንን ህይወት ካላሳለፈ ሰው ከሆነ ኦፍ ኮርስ ኖርማሊ በተፈጥሯችን ሁሉ ጊዜ እንፈራለን አዲስ ነገር ለመሞከር በተፈጥሮ እንፈራለናል ሰውነታችን አንኮንሽስሊ በቃ አይታይ የሚለው ነገር ነው የሚመጣው ስለዚህ ምክር መጠየቅ ያለብን ከኛ የተሻለ ሞር ኤክስፒሪየንስ የሆኑ ሰዎች በዛ ጎዳና ላይ ያለፉበት ሰዎች መሆን አለባቸው ምክርን የምትጠይቂያቸው ሰዎች ካንቺ የተሻለ ያነበቡ ካንቺ የተሻለ በዛ ጉዳይ ላይ የሚያውቁ ሰዎች መሆን አለባቸው ብዬ አስባለሁ ምክንያቱም ምንም አይተውት የማያውቁ ከሆነ እነሱም ይፈሩታል ቢያውቁትማ እነሱም በሞከሩት ነበረ አንዳንዴ ደግሞ በተለይ ፒውር ኢንፍሉዌንስ የሚያደርገን ነገር ጓደኞቻችን አንዳንዴ ምቀኛ ይሆናሉ አይደል እንድትሄጂ እንድታልፊ አይፈልጉም ስለዚህ ከማን ነው ምክርን እየወሰድኩ ስለ ትምህርት ከሆነ በትምህርት ያሳለፈ በዛ ጎዳና የሄደ መንገድ ሊያሳይሽ የሚችል ስፒሪቹዋል ነገር ከሆነ ከሃይማኖት አባቶቻችን መጽሐፍ ቅዱስን ወይ ደግሞ ቁርአንን ከሚያውቁ ሰዎች ከሚጸልዩ በዛ ልምድ ካላቸው ሰዎች ነው ልንጠይቅ የሚገባው እንጂ የተገኘውን ሰው ሁሉ ካንቺ የተሻለ ፈቅ ማይል ዕውቀት ማይሰጥሽ ጋር ከሆነ ኦልዌይስ የተለያየ ዳይሬክሽን ነው የሚሆነው አንድ በራስሽ ተዘጋጅበት በራስሽ አንብቢ በራስሽ ጎግል አድርጊ ዘመኑ ጥሩ ነው የቴክኖሎጂ ነው ከዛ ባሻገር ደግሞ ኤክስፒሪየንስ ያደረጉ ሰዎች ለዚህኛው የትኛው ሰው ነው የተሻለ የሚሆነው ለምሳሌ እኔ የተሻለ ምክር ልሰጥ የምችለው በተማርኩት ፊልድና ኤክስፒሪየንስ ባረኩት ነው በሌላ ፊልድ ደግሞ የተሻለ የሚሆነው ሌላ ሰው ነው ብዬ ነው የማስበውና ምክርን ከማን ነው የምጠይቀው ብለው ኮንሽስሊ ማሰብ ይፈልጋል ዶክተር ሀናን 9 ሰዓት ከቀጠርሻት 9 ሰዓት ትመጣለች መጣሁም እንጂ እሺ አይ አቀድመሽ አስፈቀደሻልና ቫልዩ ኦፍ ታይም ስፔሻሊ ለወጣቱ እንዴት ነው መረዳት ያለብን አሁን ታይም ማኔጅመንት የምንለው ታይምን ማኔጅ አታደርጊው ማለት አይቆምም ሁሌ እንደሄደ ነው ያለፈ ነው ይቀጥላል ራስን ማኔጅ ማድረግ ነው ብዬ ነው የማስበው ለምሳሌ 9 ሰዓት ስትቀጥሪኝ ፓርትነር ዶክተር ምረት ደበበ ነውና ጥሩ የሚላት ነገር አለች ቀጠሮ ማለት ለዛ ሰው ቀጥሬዋለሁ ቅጥር ማለት ነው ለዛ ሰው ያስቀመጥሽው ቅጥር ነው ስለዚህ በዛ ቅጥር ውስጥ ነው የምንገናኘው በዛ ታይም ውስጥ ነው የምንገናኘው ስለዚህ ለእያንዳንዱ ነገር ቅጥር ልታስቀምጭለት ይገባል ደግሞ ጊዜን የማያከብር ቀጠሮን የማያከብር እኮ ምን እንደሚባለው መጽሐፍ ቅዱስም የሚለው ነገር አለ አይደለ ስለዚህ ቀጠሮን ማክበር ያንቺ ማንነት ለጊዜ ያለሽን ዋጋ ነው የሚያሳየው እዚህ ጋር ለእያንዳንዱ ነገር ቫልዩ ስታደርጊው እኔ 24 ሰዓቴ ላንቺም ለኔም እኩል ነው የተሰጠን አይደለ ግን 24 ሰዓቴ ወርድስ በሚያደርግ ነገር ውስጥ ማሳለፍ ፈልጋለሁ አንቺ እኔን እዚህ ቦታ ላይ ሲቀጥሪኝ ብዙ ጉዳዮች ነበሩሽ ፕራዮሪቲ ሰተሽ ነው ስለዚህ I have to give equal priority ማለት ነው እንደገና ደግሞ ሁሉም ነገር አርጀንት ደራሽ ብቻ ነገሮች ሊወስዱሽ አይገባም ሁሌ ይመጣል አይደል የሚጋብዝሽ ጓደኛ አለ የሚመጣ ነገር አለ ቲክቶክ አለ ምኑ አለ ሁሉም ይዞሽ እንዲሄድ አትፍቀጅለት ቀድመሽ አስበሽው ከሆነ ቀድመሽ ለራሽ ዋጋ ሰተሽ ከሆነ ቀድመሽ የምታደርጊው ነገር አስቀምጠሽ ከሆነ ደራሽ ነገር አይወስድሽም ስለዚህ የትኛው ነው አስቸኳይ የትኛው ነው በጣም አስፈላጊ እነዚህ 4 ኳድራንት የምንላቸው በደንብ ማሰር ነው አስፈላጊ እንደዚህም ደግሞ ማያስፈልግም ማይጠቅም ለምሳሌ ሀሜት በኋላ ይደርሳል በኋላ ኮና ማለን አሁን አርጀንት አይደለም አርጀንቱ እኔና አንቺ ቁጭ ብለን ይጠቅማል ብለን የምንለው ነገር ማውራት ነው ስለዚህ የማደርገው ነገር ከረንትሊ ያስኩት ነገር ምን ያህል ካስቀመጥኩት ጎል ጋር አብሮ ይሄዳል ለአሁን ምን ያህል ይጠቅመኛል ለወደፊት ምን ያህል ይጠቅመኛል ብሎ ኮንሽስሊ ማሰብ ነው ከዛ ባሻገር ደግሞ እንደዛም እያሰብን ታይም ቴብል ከሌለን ስኬጁል ከሌለን የመጣ ሁሉ ይዞን ይሄዳል ስለዚህ ሞኝነት ይመስላል ግን ፕሮግራማችን በየዕለቱ ልንጽፈው ይገባል አንቺ ደውለሽ ስትነግሪኝ ቴብል ላይ ጽፌዋለሁ በዚህ ቀን ከንትና ጋር እዚህ ጋር ቀጥሬያለሁ በዚህ ሰዓት ይሄ አለኝ መልሼ ደውልሻለሁ ያልኩት ይሄ እሁድ ቀን ስለሆነ የቤተሰቦቼ ጊዜ ነው ጊዜ ኦኬ ከናንተ ጋር ነበረኝ ይሄን ያህል ጊዜ ለማሳለፍ ከሷ ጋር አለኝ ስለዚህ ከዛ በኋላ ነው ተንምለው ስለዚህ ለእያንዳንዱ ነገራችን በደንብ አስቦ ስኬጁል ማዘጋጀት ያስፈልጋል ያ ሲሆን ለምሳሌ መጽሐፍ የሚጽፍ ሰው በአንድ ጊዜ አንድ መጽሐፍ ፕሮዲዩስ አያደርግም ምንድነው በየቀኑ አንድ ገጽ ቢጽፍስ በአመት ውስጥ ምን ያህል ገጽ ይጽፋል ሰው በጣም የሚፈራው እንዴት አድርጌ እጽፋለሁ እንዴት አድርጌ አደርጋለሁ ነው አይደል በየዕለቱ ትንሽ ደቂቃ ሰጣው ላይፍን መቀየር ከፈለክ በየዕለቱ ትንሽ አንብብ ሰውነታችን መቀየር በየዕለቱ ኤክሰርሳይዝ አድርግ ትንሽ ደቂቃ ያ ወርዝ ያደርጋል ብዬ ነው የማስበው ስለዚህ ታይምን ማኔጅ ማድረግ ሳይሆን ራሳችንን ማኔጅ ማድረግ ላሰብነው ነገር ማስገዛት ነው ብዬ አስባለሁ ታንክ ዩ ዶክተር የመጨረሻ ጥያቄ ዛሬ ማታ መላ ኢትዮጵያ ውስጥ ያሉ ሴቶች የሚሰሙት አንድ መልእክት አስተላልፊ ብትባይ ምን ትያቸዋለሽ በምን ደሞ አስተላልፈው
ለሴቶች ነው። ለሴቶች አሁን ያለሽበት ህይወት የህይወት ታሪክሽ ብቻ እንዲሆን ፍቃጅ ነው የምላት። ጥሩ ነገር ላይ ልትሆን ትችላለች፣ መጥፎ ነገር ላይ ልትሆን ትችላለች። ይሄ ግን አያቆምሽ፣ ወደፊት ቀጥይ፣ ከዚህ በላይ ከፍ በይ ነው የሚላት። ምክንያቱም ለእኔ አሁን ያለሁበት ህይወት በቂ ነው ብዬ አላስብም። በየዕለቱ ራሴ ላይ እየሰራው ነው፣ የተሻለን ነገር እየናፈኩ ነው። ስኬት መጨረሻ የለውም። ከፍ ያለ ተራራ ላይ ስትወጪ ሌላ የከፍታ ተራራ አለ። ስለዚህ ዛሬ ያለሽበት የህይወት ታሪክ ነው፣ የሚታለፍ ነው። ወደፊት ቀጥይ፣ አትቁሚ፣ አያዝሽ ነው የምላት። ቴንክ ዩ፣ አመሰግናለሁ። አንድ ስጦታ አለችን ልጄ። ውይ it's beautiful. በጣም ቆንጆ ነው። ቴንክ ዩ በጣም። ይሄኛው ልጄ ጆጆ ወይም ጆይ ይባላል። ያ ይሄኛውን ፎቶ በተለይ ሳየው ማለት ነው ማለት እየሰራሽ ነው ሁለቱም ጋር፣ ከዛ ጆጆን እያጫወትሽ ነው። እዚህ ጋር ደግሞ እሱ የራሱ ዓለም ላይ ነው፣ ትከሻ ላይ ቆሞ እናትነት፣ መሪነት፣ ልጅ ማሳደግ አይተንብሻል ባላንሱን እና መልእክቷን ታነቢልንና ሪፍሌክሽንሽን እፈልጋለሁ። አይ ቲንክ ያኛው ይሰፋል። ከከፍታው ላይ ስላየንሽ እናመሰግናለን ነው። እኔም በጣም አመሰግናለሁ። ይሄንን ፎቶ ያነሳኝ ባለቤቴ ነው። ኮንሽስሊ ለመነሳት ብለን የተነሳ ነው አይደለም። ስራ ስትሰሪ ልጅሽም ጊዜ ይፈልጋል እና ሂድ ዞር በል ብዬ ላባርረው አይገባም። ስለዚህ በመሀል አቁሜ ያጫውተዋለሁ። አሁን ቅርብ ቀን አራስ ሆኜ ብዙ ቀን ቤት ስለነበርኩ አሁን ወደ ስራ ስመለስ በጣም ከበደውና ማሚ ስራ እንድትሄጂ አልፈልግም፣ ቢጃማ ለብሰሽ ጠብቂኝ አለኝ እና በጣም እንደ እናት በጣም ብዙ ነገሮች የሚከብዳለው፣ ግን ያንን ባላንስ ደግሞ ማስጠበቅ ግዴታ ነው እና እዚህ ላይም እንደምታየው በአንዱ ሳይድም ያለው ያው ሲፈልግ ትከሻሽ ላይ ይቆማል ወይ ደግሞ እቀፊም ብሎ እዚህ ጋር አድርገሽ ኮምፒውተሩ ልትሰሪ ትችያለሽ። ብዙ እንደዚህ አይነት በጣም የሚያስቁ ባለቤት የሚያነሳቸው ፎቶዎች አሉኝ። ግን ኢትስ ቢዩቲፉል አይደል? የማታገኘው ነው። ነገ ጎርምሶ ሲወጡ ይዊሽ ያንን ጊዜ ማሳለፉና በጣም አድርጌ አመሰግናለሁ። ይሄን የማስታውስበት ድንቅ የሆነ ስጦታ ስለሰጣችሁኝ ቴንክ ዩ። የባለቤትሽ ፌስቡክ ላይ ገብቼ በጣም ለማየት ሞክሬ ነበርና ይሄ ታስቦ ታቀዶ ምናምን ሳይሆን ሞመንቶችን ከች ያደርጋል። ፕላስ አሁን የምናያትን ከከፍታው ላይ ሻይን ያደረገችውን ሀና ዶክተር ሀናን እንድናይ በደንብ የሱ እጅ ሰፖርት እንዳለበት ያስታውቃልና በጣም እናመሰግናለን። እግዚአብሔር ያክብርልን በይልን። እኔም ባገኘሁት መድረክ ሁሉ አመሰግነዋለሁ። ለየትኛው መድረሴ ምክንያቱ እሱ ነው። አጋዤ ነው፣ ረዳቴ ነው፣ እንዳልኩሽ እጄ ነው፣ እግሬ ነው፣ አይምሮዬ ነው እና እኔ አምብለስድ በቃ ቃላት የለኝም። እንደሱ አይነት ባል ስለተሰጠኝ እጅግ አድርጌ አመሰግናለሁ። እሱም ያውቃል በጣም እንደምወደው እንደማከብረው፣ ለስኬቴ ሁሉ ምክንያት እንደማደርገው ያውቃልና እኔም አመሰግናለሁ። እናንተ ምስጋና ደግሞ ይደርሰዋል። ስለዚህ መርቂን እንደ እናትና አሜን እንበልና እንዝጋው። እንግዲህ እኔ መመረቅ ጎበዝ አይደለሁኝም፣ ግን ያሰባችሁትን ያቀዳችሁትን አምላክ ያሳካላችሁ። እናንተ ካሰባችሁት በላይ ደግሞ አምላክ ያላችሁ ቦታ ላይ ድረሱ። ያየ ይውደዳችሁ። አሜን። በሄዳችሁበት ሁሉ ስኬታማ ሁኑ። አሜን። አጣውት ወደኩት ቀረብኝ ከምትሉት በላይ እንኳን አለፍኩት እንኳን አሸነፍኩት የምትሉበትን ዘመን ያምጣላችሁ። አሜን። ያሰባችሁት ሁሉ ይሳካላችሁ። ልጆቻችሁ ይውደዷችሁ። የትዳር አጋዣችሁ ይውደዳችሁ። ያላገባችሁትን ደግሞ የእናንተ ራዕይ የሚደግፍ ራዕያችሁ እንኳን ቢጠፋ ወደ ራዕያችሁ የሚያስጠጋ የትዳር አጋርን ይስጣችሁ። ከፍታው ላይ እንገናኝ።